ነገር እሷ ጠልታለች እንደጠላችህ ብቻ ነበረ። ለኔ ግን ያለችኝ እሱ ነው እንደዚህ ያደረገኝ ብላኛለች። ያን አለመንገሬ ስህተት ነው። ከዚህ በኋላ ግን ከኛ እራቀን አልኩት። ቻፒን ማለት ነው። ከዛ አዩን እንዴት እንደዚህ ያደርጋለሁ ምናምን አንድ ፈጣሪና አንድ የሞተችው ልጅ ጋር ነው። ወገዲ እሷ ሞታለች። ገባሽ? ለምን መርዝ እንደጠጣችሁ ማለት አልታወቀም። ለምን መርዝ እንደጠጣች ሀቡ ልትመጣ እንደ ሮቡን ቀን የሷ ኦልሞስት እዚያ ጋር 6 ወር ካልገባሽ ቪዛሽ እንትን ይላል አይደል? ይበላሻል። ኤርፖርት ተመለሰ 15 ቀኗ ምናምን የሚያስከነስልልን ሰው አግኝቼ እዚሁ ተከንስሎ ነው የሚወጣልሽ ቪዚት ቪዛ አይደለ? ሮቡን ቀን ላኪልኝ ፎቶና ፓስፖርቱ አለ ወገዲ ፎቶሽን ላኪልኝ ተነስተሽ ብያት ኦኬ ተባብለናል። ሐሙስ ቀን ነው ሐሙስን ቀን የጠጣች እና የዛን አርብ ነው ያረፈች። አርብ ዱባይ ልትመጣ ሐሙስ መርዝ ጠጣች። ኖ ላኪልኝ ፎቶ አልኳትኝ እኔ ቪዚት ቪዛ ላወጣላት ማለት ነው። ያኛው 6 ወር ሞልቷት ስለተከነሰለ ፎቶ ላኪልኝ ቪዚት ልትመጣ ማለት ነው ብያት አርቡን ቀን ነው ያረፈች። እሺ አንዴ ይሄ ጥያቄ ሳይጠፋብኝ ለቻፒ ኢትዮጵያ በነበርክ ጊዜ ተገናኝታችሁ በአካል አውርታችሁ ታውቃላችሁ ከሰሚራ ጋር? ኦኬ እኔ እንደዚህ ከምመልስልሽ ሙሉ ዲቴሉን ከሷ ጋር ያለውን ከነሱ ጋር ያለውን ጥሩ እውነት ግን ነው ይሻላል። ቴንክ ዩ ጥቤን በኋላ ይዘዋል። እሺ ሀያት ቀጥይ አልኩትኝ ቻፒን በቃ አትድረስብን። ሀቁ ያለው እኛ ጋርና የሞተችው ልጅ ጋር ነው። ፈጣሪ ጋር ነው የሞተችው ልጅ ጋር ነው። ሶ አላህ ባለቀን ሀቋን ያወጣላታል ብዬ አትድረስብኝ አልኩትኝ። ከቻፒ ጋር ተዘጋጋል። ከዛ በኋላ ማለት ነው ካለ ትናንትና ይቻላል አቅም ላይቭ ላይ ወገዲ 11 ሆኗታል። ከዛ እህቴ መጣች ሄደን ለቅሶ መጣች ኢትዮጵያ ኖ ዱባይ መጣች። ለቅሶ እዚህ ነበረች ኢትዮጵያ ነበረች። ለቅሶ እዚህ ያው ተቀመጠች። መጣ ተቀመጥ ወንድሙ ዳኒ ሄደ ለቅሶ ቤት እና ስልክ እያወራን ነበር አጋጣሚ ከሷ ጋር ማለት ነው። እና እሷን አገናኝ ስላት አላገናኝም አለችኝ። ገባሽ? የሚዟታል እኔ ደግሞ እዚህ ጋር ሼም ምናምን የምለውም ነገር የለኝም። አላገናኝም ስትለኝ በሌላ ሰው ስልክ ደወልኩኝና ዳኒ ቀጥ ብለህ ውጣ ለቅሶንም ምንም እንድንደረስ ከእናንተ ጋር አልፈልግም አልኩት። ያ ቀን ነው የመጨረሻ ከነሱ ጋር ያለን ፋይል ዘጋን ማለት ነው። ከዛ ተለቀቀ የሶሊያና ይኸውልሽ አቡ 11 ወር ሙሉ ወይ የቻፒን ነገር ወይ እንደዚህ ወይ የሆነ ነገር ቢኖር ኖሮ 11 ወር ሙሉ ማውጣት እችላለሁ። ገባሽ? ወይ ማስረጃ ቢኖረኝ ወይ የሆነ ነገር እህቴም እናቴንም አጥቼ ዝም ብዬ አልቀመጥም። ግን ፈጣሪ አላህ ነገም ከነገ ወዲያም ፍርድ ይሰጣል። ገባሽ? እናቴንም እናታችን ናት፣ እህታችን ናት። እሷ ናት ያመጣችን ያጣናት ማለት ነው። ግን እህታችሁ ናት፣ ታላቅ እህታችን ናት፣ እናታችን ናት፣ ሁሉ ነገራችን ናት። 11 ወር ሙሉ አንቺም ጋር መገኘት ይችላልሽ አቡ፣ ብዙ ሚዲያ መገኘት ይችላል። ገባሽ? ይቺ ልጅ ስትለቅ ሶላናን አናቃትም በአካል እንዳልኩሽ ስትለቅ የቤተክርስቲያን ግሩፕ ላይ ወስዳ ኤደን ቁጥር ላከችላት። ከዛ በኋላ አንቺ ቤት ምን እንደምትቀርብ ሳውዬ ጋር ምን እንደምትቀርብ አናውቅም። ግን እዛ ጋር ብዙ ሰው እንዳለችው ሶሊያና ገብቶ ብሏታል። ግን ሊወጣላት የቻለ ሰው የለም አይደለ? ግቡ ስንባል ገባን። ገባሽ? እዚህ ጋር ያጣናት እህታችን ነው። ከዚህ በኋላ እኛ የምናጣው ነገር የለም፣ የሚያስፈራን ነገር የለም፣ የምናጣው ነገር የለም። እሷን ካጣን በኋላ ሁለት ቻፒን ጥያቄ የመጣሁበትን ምክንያት አሁን እኔ ልጆች ይዤ ያለሁት ግብጽ ነው ያለሁት እና እህቴ በጣም ዲፕሬሽን ውስጥ ገባችና ፈራሁኝ ሌላ ነገር እንዳታረግ ብዬ ማለት ነው። ቻፒን እጠይቀዋለሁ እዚህ ምን ብለው ከለቅሶ ደርሳ ስትመጣ እህቷ ራሷን ያጠፋችው ኤደን እና ቻፒ ግንኙነት ስላላቸው ነው ተብሎ ማለት ነው። ታውቂያለሽ የሰው ወሬ ብቻዋን ናት እዚህ ጋር ነው የለሁም ምናምን። እኛም እንደሱ ካፍቴሪያ ነው ያላት። ገባሽ? ኢቭን የሌላ ሀገር ዜጎች እየመጡ አንቺ እንደዚህ ያደረግሽ እያሉ እየተናገሯት ማለት ነው። ሰው ይህም ሀቅ ይውጣ እዚህ ጋር። ቻፒ እውነት ከኤደን ጋር አንተ ግንኙነት አለክ ወይ? ስለ እንደዚህ ስለተባለስ ነገር ታውቃለህ? እሺ ልመልስልሽ። መልስልኝ። እኔ በፍጹም እንደዚህ አይነት ነገር የለኝም። እኔ ኤደን እንደ እህቴ ነው ማለት የምታውቂው ነው። ያው ያለንን ግንኙነት የእሷም ጓደኛ የኔ ጓደኛ ነው። ድምፅክ በደንብ አይሰማም ቻፒ። እሺ አሁንስ ይሰማል?
ማይኩን እንደዚህ ማድረግ ትችላለህ ከፈለክ በደንብ እንዲሰማ ማለት ነው። ይሄ ድምፁ እንዲሄድ ይሰማል? አዎ። እሺ እንደዚህ አይነት ነገር ማንንም አይልም፣ ማንም ሊል አይችልም። ምክንያቱም እኔና ኤደንን በደንብ ሰው ያቀናል፣ እሷንም ያውቃታል። የእሷንም ቦይፍሬንድ ምናምን በቃ ላይፋችንን ምናምን ማንም ሰው ስለሚያውቅ በእርግጠኝነት እኔን ከኤደን ጋር ማንም ሰው እንደዚህ በእንደዚህ አይነት ወይ አይጠረጥም። በጣም ተወቅቷል። እንደማመጥ አንዴ እኔ አልገባሁም። እንደማመጥ ሀያት እሱ ሲያወራ አንቺ ስታወሪ ማንም አልገባብሽም። እኔ ሚዩት አድርጌ እሱ ሚዩት አድርጎ ነበር። ስለዚህ ነፃነቱን ስጩና ከሀ እስከ ፐ ያስረዳን። ከዛ ደግሞ እኔ አንቺ ስትናገር ያስፋቸው 3 ነጥቦች አሉ። እነሱን ጥያቄዎች እጠይቅሻለሁ። ለእናንተ ብቻ ነው የተወራው። ለእናንተ ብቻ ከሆነ የተወራው ምክንያቱም እነሱን የሚያውቅ ሰው ሁላ እኔን ያውቃል። ተረተሽኛል አቡ። እነሱን የሚያውቅ ሰው ሁላ እኔን ያውቃል። እኔን የሚያውቅ ሰው ሁላ እነሱን ያውቃል። ከነሱ ጋር ክሎዝ የሆነ ሁሉ ከኔ ጋር ክሎዝ ነው። በህይወት ዘመኔ ይህን ነገር ሰምቼው አላውቅም። ምክንያቱም አብረን ነው የምንውለው። ላይክ እንደነገርኩሽ ነው። የእሷም ጓደኛ የእሷም ቦይፍሬንድ የኔ ጓደኛ ነው። በጣም ረጅም ጊዜ አብረን ነን። ያው በመሃል መጣላት መጋጨትን ቢኖር ምንም የሰው ኖርማል ህይወቱ የለም። ለዛ ቢሆንም ማንም ሰው እኔ ጋር እንደዚህ አይነት ነገር ሰምቼም አላውቅም። በዙሪያዬም ያለ ሰው እንደዚህ ብሎኝ አያውቅም። አይደለም በዙሪያ ያለ ሰው በእነሱም ዙሪያ በእኔም ዙሪያ እንዳልኩሽ ያሉት ሰዎች በእንደዚህ አይነት ወይ አይጠረጥሩም አይሉም። ለነሱ ብቻ ከተባለ ልክ ነው። ብዙ ሰው ላንቺ ብቻ ሰምተሽ ከሆነ አሮን አላውቅም እንጂ እንደዚህ አይነት ነገር አይባልም። አሁን ጥያቄሽን ከጨረሽ እኔ ስለ ሙሉ ዲቴሉ ልግባ። ቆይ አንዴ አንተም ስትናገር ነጥብ ይዤ ጥያቄዎች ስለምጠይቅ የእሷን ልጠይቃትና ከዛ ወደ አንተ ንግግር እንሂድ። ትክክል። እሺ ከመጨረሻው ልጀምር። መጀመሪያ ጥንቆላ ነው የሱ ጥንቆላ ነው እህቴን የገደላት የሱ መድኃኒት ነው ብለሽ ነበር። አሁን ደግሞ እህቴ ራሷን ያጠፋችው አንተ ስላሳበድካት ሳይሆን ከኤደን ጋር አንተ ሪሌሽንሺፕ ስላለክ ይሄን ስለሰማች ነው ራሷን ያጠፋችው ይባላል እያልሽ ነውና የቱ ይያዛል ነው የምልሽ። እሱ እኮ ከሞተች በኋላ ኤደን ስትመጣ እዚህ ሀገር ኦልሬዲ እህቴ ከሞተች በኋላ እንደዚህ እያሉ ነበረ። ገባሽ? ኦልሬዲ እሷ ሞታለች። እሷ እንደዛ ሆነ ያጠፋችው ኤደን ከቻፒ ጋር ግንኙነት ስላላት ነው የሚባል ነገር አለ። ስለዚህ ይሄ ነገር እውነት ነው ወይ ብለሽ ከጠይቁሽ ጭንቅላትሽ ውስጥ ጥያቄ አለ። አሁን እሱ እውነት ነው እኔና ኤደን አለን ጭንቅላትሽ ውስጥ ጥያቄ አይደለም ያለው። እኛ እናውቀዋለን ሀቡ፣ እሱም ያውቀዋል፣ እኛም እናውቀዋለን። ነገር ግን ኢቭን ሌላ እኔ ስክሪንሾትም ላይቭ ላይ የሚያላረኩት ነገር አለ። አሁን በቀደም ከተነሳ በኋላ ማለት ነው ኢቭን እሱ አይቶ ላይሆን ይችላል። ሌላ ብዙ ቤቶች እየተከፈተ ስለሆነ ስለዚህ ጉዳይ ፈለገ እንዳልሆነ ካወቅሽው ላነሳ የፈለኩትን ቻፒ ሀቡ ልንገርሽ፣ ላነሳ የቻልኩበትን ምክንያት ልንገርሽ። እኛ በቀደም ከዚህ ቤት ከተወጣ በኋላ ብዙ ቤት እየከፈቱ የራሳቸውን አስተያየት ሲሰጡ ነበረ። ስክሪንሾት አላረኩም። ኮመንት ላይ ምን እያሉ ነበረ? ታዲያ እህትየው ለምን አብራተኛች እያሉ ነበር፣ ብዙ ቤት ማለት ነው። ማናት ኤደን ከቻፒ ጋር ተኛች እያሉ ነው የሚያወሩት? አዎ ለምን እህትዮ ታዲያ አብራተኛል? 3 እህትማማቾችም ያፈቁት ነበረ እየተባለ ነበር በየቤቱ ማለት ነው። ጆሮ ለባለቤቱ ባዳ ነው። ሜቢ ይሄን ነገር ቻፒ ላይሰማ ይችላል፣ አላቅም። ገባሽ? በማውቀው ነገር ነው መፍረድ የምችለው። ኤደን እህቴ ሞታ ከመጣች በኋላ እዛ ለቅሶ ጨርሳ ስትመጣ ኢቭን የሌላ ሀገር ከስተመር ዜጎች አንቺ እንደዚህ አድርገሽ አይደል እንዴ እያሏት ማለት ነው ነበረ። ገባሽ? አሁን እኔ እዚህ ጋር ለምን ቻፒን ጠየኩትኝ? እዚህ ጋር ህዝብ አለ። ሁሉም ሰው የተለያየ አስተያየት ሲሰጥ ነበር አይደለ? በየቤቱ እየከፈተ እዚህ ጋር ቢያንስ የሚያውቀው እውነቱን ቻፒና እኛ ስለሆነ እሱ እውነቷን ያውጣ ብዬ ነው። ገባሽ? ሌላ ምክንያት የለኝም። ለህዝቡ መልስ ለመስጠት ያህል ነው ማለት ነው። ልክ አይደለም። አሁንም አቢባ ልክ አይደለም። አሁንም ያለው ነገር ልክ አይደለም። ቅድም ያለችውና አሁን ያለችው ራሱ ልክ አይደለም። የትኛው እስኪ ንገረኝ። ቻፒ ከእውነት ውጭ ምንም ስለማልናገር ቅድም ያልኩትና አሁን ያልኩት ሊምታታ አይችልም። ኖ ልክ አይደለም ያልኩት። ጠይቀኝ እስኪ ልክ ያልሆነ ቅድም ያልሽው ሰው ብዙ ሰው ያወራል፣ ብዙ ሰው ነገር ሚዲያ ላይ አለ። አሁን ደግሞ አንዴ ከዚህ በፊት ከላይቭ በፊት ይቅርታና ልክ ነው። ትናንትና ነው ላይቭ የነበር ነው አይደለ? ከትናንት ወዲያ ወይም ምናምን ከትናንት ወዲያ በፊት
ሰዎች እያሉ ሊናገሩ የሚችሉት አሁን ደግሞ መልሳ ላይቭ ላይ የሚያውቁን ሰዎች እሱንም የሚያውቁት እኛንም የሚያውቁ ማለት ነው እንጂ ስለ ላይቭ አላወራሽም። ላይቭ እኮ አሁን ደግሞ መልሳ ያላችሁኝ ነገር ሰው አያውቅም፣ እኔም ሰምቼ አላውቅም አይደል? ቻፒያውን አሁን ደግሞ መልሳ ላይቭ ላይ ነው አይደለ? እንደዛ ሲል እንኳን እንደዚህ በዚህ አካባቢ ያለ ሰው ላይቭ ላይ የተለያየ ላይቭ ቤት እንዲህ ያሉ ኮሜንት ሲያረጉ ነበረ። ስለ ላይቭ ታዩና ስለ ሪያሊቲው ስናወራ አንቺንም እሱንም የሚያውቋችሁ ሰዎች ኤደን እና ቻፒ ግንኙነት እንዳላቸው ያወራሉ። ጭምጭምታ ሰምተሻል አንቺ? ታብሎ አዎ መተው ጠይቀዋል። በስትክክል መጀመሪያ እንደዛ ነበር ያለችው። ስራ አልገባም ትላለች ኤደን። እኔ እዛ ሆኜ ማለት ነው የመጣሁት፣ ልጆች ትቼ ነው የመጣሁት እዚህ ማለት ነው። በቃ ማልቀስ ነው እንዲያሉኝ እያለች ማለት ነው ማልቀስ ነው ምናምን ስል ፈራሁኝ። እኔም መጣሁኝ እዚህ ገባሽ? ከዛ ግን ቻፒ አሁን ሰው ኤደን አጠገብሽ ናት። አንዴ መታ ልትናገር ትችላለች። ይሄን ነገር ሰምታ ታውቃለች አታውቅም የሚለውን ነገር ኤደን አንቺና ቻፒ ግንኙነት አላችሁ ተብሎ ተወርቶ አንቺ ጆሮ ደርሶ ያውቃል? ለምን አልነገርሽኝም ታዲያ? ያት እንገናኛለን። ቆይ አንዴ ሀቡኔ ልጠይቀው። ቻፒ እናንተ ለለቅሶ ከደረስን መጨረሻ ቀን ካወራሁ በኋላ አግኝቻለሁ አናውቅም። ግን ከዛ በፊት ቆይ ልንገርህ ተይተን እኔ ከአንተ ጋር ማውራት ያቆምኩት ቆይ አላወራና ከዛ ትጠይቀኝ። እሷም ችግር የለውም እኮ ማውራው እውነት ነው። እኔ ከአንተ ጋር ያወራሁት መጨረሻ ቀን ኢትዮጵያ ሄደን አይደል? እስካሁን እያወራን ነበር በደንብ ልክ ነኝ? የሆነ ነገር ካለ ትጠይቀኛለህ። አይ ውሸትሽ ነው በለኝ። እኔ እናንተ እያወራን እናውራ። ዝጋሽ መቼ ነው ለመጨረሻ ጊዜ ያወራችሁት? ከቻፒ ጋር ኢትዮጵያ ሄጄ ለለቅሶ ሄደን ኢትዮጵያ ማለት ነው። ከዛ አወራሁትኝ እህቴ እንደዚህ ሆና ጠበቀች ምናምን ላኩለት ብቻ እዛ ጋር ያለውን ነገር። ከዛ በኋላ ወሩ ኤግዛክትሊ ጊዜው የዛሬ ስንት ወር? እዚህ ጋር አንዴ እዚህ ጋር ለቅሶ ላይ አሁን ማንሳት የምፈልገው ነገር ስላለ የምትጠይቂኝን ጥያቄ አንቺን ጠይቂኝ፣ የሁለታችሁን መልስ አድርጌ እኔም ደግሞ የሁለታችሁንም ጥያቄ የምጠይቀዋለኝ። ችግር የለውም። ስለዚህ ማውራት ያለብንን ነገር ጥቅልል አድርገን አንዴ እናውራና ችግር የለም እኔም መልስ ልስጣችሁ ለሁለታችሁ። ምክንያቱም ለምን መሰለሽ አሁን ሁለቱም የሚያወሩት ነገር እየተጋጨ ነው። አያት ከራሷ ከምታወራው ጋር እየተጋጨ ነው። ችግር የለም ቻፒ ተጋጨ ምትለውን ጠይቀኝ ነኝ እኮ ልጨርስልሽ። አሁን አቢባ እየሰማሽ ከሆነ መጀመሪያ በሰው ነው የተባለው አይደል? መጀመሪያ በሰው ከሆነ ዛት ሚንስ በሰው ላይ ከሆነ ኤደንም አለች እኔንም አለች። እኔና እሷ እስከ ለቅሶ ድረስ እናውራ ነበር። ኤደንም ትሰማ ነበር፣ እኔም ትሰማ ነበር፣ አያትም ትሰማ ነበር። ምኑን ቆይ እኔና አንቺ ግንኙነት አለ ተብሎ እኔ ደርሼ ስመጣ ነው አልኩህ እኮ ቻፒ። ለቅሶ ምን እንዳሉ ታውቂያለሽ አቡ? እኔ ይኸውልሽ አሁን እዚህ ጋር ነግሬሻለሁ አይደል? በውስጥ ልልክልሽ እችላለሁ። እሺ በቃ ጠይቂና እኔ ልመልስ። አሁን እንደዚህ ማወራራት ቆይ ኤደን እውነት ካወራ ያፉ ግንኙነት አላችሁ ያለሽ ለምን እዚህ ጋር መጥተው አዎ አይለንም? በፊት ለፊታችን አቡ አይመጡም። ስሚ እኔ ለቅሶ ደርሼ መጣሁ ነገርኩሽ እኮ ነው የመጨረሻ በቃ ያውራ አያትም አንድ ጓደኛ አለችኝ ሀቡ አንድ ይቅርታ የጠየቀችኝ ልጅ አለች ላስገባት ማለት መተሽ አንቺ እንደዚህ ተብሎ እየተወራ ነው ያለው ብላ ያለችኝ ልጅ አለች። አስፈላጊ አይደለም። ኖ አስፈላጊ አይደለም። ጠየቅ ይሄ ነው እኮ አሁን ቻፒ ነው ማውራት ሰው ጠይቆኛል። ሪዝን ሊሆን አይጋይትም። እኔ እኮ አንድ ጥያቄ ልጠይቅህ። እኔ እያወራን ነው። እኔ እኮ አሁን ወደ እንትን ታውቃኛለህ አይደል? ቻፒ በደንብ ነው የምንታወቀው አይደል? የሆነ ነገር ሲኖር እኔ ፊት ለፊት እንጂ ወደ ኋላ እንደማለት ምናምን ምን ሁሉ ነገር ታውቃለህ አይደለ? እናወራለን። አዎ እናወራለን። ለቅሶ የሄድኩ ጊዜ አሁን ጥያቄውን በቃ ጥያቄውን ወደ ጥያቄው እሺ ጀምሪ። ለመጨረሻ ጊዜ ካወራችሁበት አልኩሽ። ለለቅሶ ሄጄ ለለቅሶ እስከሄድ ስፖርት ድረስ እስከሄድ ድረስ ኤርፖርት ድረስ እስከሄድ እያወራሁት ነው። አክቹሊ ኢቭን ኢትዮጵያ ሆኜ አውርቼዋለሁ። ከቀብሩ በኋላ አላወራሁትም። የዛሬ 11 ወር ማለት ነው አንቺና ቻፒ ለመጨረሻ ጊዜ ያወራችሁት? አዎ ኢቭን አይቼውም አላውቅም። እሺ ጥሩ። የዛሬ 11 ወር ከዛ በኋላ ለምንድን ነው ከቻፒ ጋር ቤስት ፍሬንድ ነበራችሁ? ለምን ተዘጋጋችሁ? ምንድነው ምክንያትሽ? በዚህ በእንትኑ ነው። መጀመሪያማ ጓደኛ ነን። አዎ በደንብ በጣም ረጅም ዓመት ጓደኛ ነን እኮ። ልክ ከሞተች በኋላ ነገርኩሽ። ትላንትና ነገርኩሽ ሪዝኔ ትላንትና ልክ እህቴ ተቀብራ ልጅቷ የሆነች እህቴ ጸበልን ታስጠምቃት ልጅ ነበረች አልኩሽ እኮ። ከዛ በኋላ
አልመጣችም ነበር። ልክ ከተቀበረች ከሁለተኛው ቀን ነው ከሶስተኛው ቀን በኋላ ብቻ መጣች። ኦኬ ቆይ መጣልኝ። በቀደም ያልሽው እህትሽም ጸበል የምታስቀምቃት ልጅ እሱ መድኃኒት አሰርቶባት ነው ስላለችሽ ነው አንቺ እሱን የዘጋሽው? አዎ ለምን ያቅ ነበር አለችኝ። ይሄ ነገር እንትን ይላል ያቅ ነበር ወይ ስለሷ ገባሽ? ቻፒ የታለ ወንድ ልጅ አባት አለ ሲጀምር ስሙንም አታውቀው ስትለኝ አለ ምን ነው ጓደኛዬ እኮ ነው ፍሬንዴ ነው ገባሽ? ፍሬንዴ እኮ ነው ምን ነው ስለሷ ያቅ ነበር እንዴ አለችኝ። አዎ ያውቃል፣ ምክንያቱም ስለሚያውቅ ስለምናወራ ገባሽ? አዎ ያውቃል እናወራለን ስላት ኦኬ አንቺ ነሽ የገደልሻት አለች። ይሄንን ነግሬሻለሁ ባለፈው። አንድ ሁለተኛ ነገር ነጥቡ የስሙ የተባለው ነገር ሀቡ እኔ ሄጄ ቆይቼ ነው የመጣሁት ኢትዮጵያ። ያውቃል እሱ አንዴ አይደለም ሁለቴ ሶስቴ ነው የሄድኩት አሁን ኢትዮጵያ ማለት ነው። የሆነ ሰዓት ተመለስኩ። ኢቭን ከሌ ሰው አይገባም። አሁን እኛ ሶስታችን ስለምናወራ ነው ገብቶሻል? እንደዚህ እያልኩ ያስረዳሻለሁ። ስመጣ ማለት የመጀመሪያውን ስመጣ በቃ ምን ብዬ ልንገርሽ ሰው ምናምን እንደዚህ በቃ እንትን ይላል። ኢቭን አሁን ነው ምሽ ከ10 ደቂቃ በፊት ከሌ ቢመጣ እኔ እኮ የተቀየምኩሽ አለኝ። እንደዚህ ማውራች ምናምን የሆነ ሰው መጥቶ ማለት ከሱ ጋር እንደዚህ ስለተኛሽ ምናምን ተብዬ ነው እንደማታደርጊ አውቃለሁ ምናምን። እሱ በእርግጥ አይሰማም፣ ላይሰማ ይችላል። እኔም በሰው ነው። አንደኛ የሆነ አረብ የሚያወራ መጥቶ የነገረኝ፣ ሁለተኛ ጓደኛዬ ራሱ መጣ ኮስታር ብላ ጠየቀችኝ ቤት ድረስ ማለት ነው። እንደዚህ ታውቂኛለሽ አልኳት። ገባሽ? ከምን ተነስተው ነው ከገዛ ከእህትሽ ፍቅረኛ ጋር ትተኛለሽ ብለው የሚያወሩት? ከምን ተነስተው? በጣም ስለምንገናኝ በጣም ነው ነገርኩሽ። በጣም ፍሬንድ ነን ከምትዩ በላይ ነገርኩሽ እኮ። ኢቨን አልኩሽ እኮ ከሱ ጋር በጣም ፍሬንድ ነን። በጣም ከምነግርሽ በላይ ጓደኛ ነን። አብረን እዚህ ነው የምንውለው፣ ካፍቴሪያ ነው የምንውለው። ከዛ የሆነ እንትን ስንል እንሄዳለን ማለት በጣም ጓደኛ ነን። የኔና እሱ አብሮ መስራት የስራ ባልደረባ የሰፈር ልጅ እኛ ያለንበት አካባቢ ያቋል ራሱ ሊውል ይችላል። ለምንድን ነው ይሄ ነገር እንዲወራ የፈለጋችሁት? ማን ያወራው? ያወራውን ሰው አምጡት እዚህ ጋር። እኛ ያለንበት አካባቢ ራሱን ቻፒም ያውቋል አይደለም? አሁን በፊትም ቢሆን ፎሎ ነው የሚያደርጉሽ። ገብቶሻል? የአንቺን ውድቀት የሆነ ነገር ነው በጣም ነው ወሬ የሚዛመተው። ከዛ ኢቭን በቢዝነስ ደረጃ ለምትዩ ማለት ነው አሁን በቢዝነስ ላይ ነው ያለው። እኔም በሱ ስራ ላይ ነው ያለሁት። እንደው እሱም አንድ እኔም አንድ ነው ያለን። አሁን ካፍቴሪያውን ምን እምልሽ ገብቶሻል? አንድ ነው ያለን፣ እሱም አንድ ነው ያለው። እኔም ነው የምሰራው። ኢቭን የሌላ ሀገር ዜጎች አሉ መጥተው እንደዚህ እያሉ ለቅቄ ነበር። እንዲህ በቃ ማለት እንደዚህ ለማን ታሳምኛለሽ ምናምን። ትላንት ሪዝን የመጣውብሽ ሪዝን ምን ብዬሻለሁ? አባ እኔ እንደዚህ ተብሎ ተወርቷል። ቻፒ እንደዚህ ያንን ነገር አላደረኩም ንጹህ ነኝ ካለ እኛ ደግሞ ስሙን እንደዚህ ካልን እንሂድና እንማል ነው ያልኩት አይደል ነው ብዬሻለሁ። ማስረጃ ለምትዩ ሀቡ እኔ ያውቃል በደንብ ነው የሚያውቀው ቻፒ። ማስረጃ ብለሽ እንደዚህ እኔ ማስረጃ ቻፒ ታውቃለህ። እኔ አንድ መረጃ ቢኖረኝ ቮይስ ላይ ስለ እንደዚህ አይነት ነገር በደንብ ነው የምታውቀኝ፣ እንተዋወቃለን። አንድ ነገር ቢስ ታውቀኛለህ። እንዴት ነው ሄጄ እንደምከስ ኬዝ እንደምከፍት ምናምን ታውቃለህ አይደል? ዋሻው ማስረጃ ቢኖረኝ ጠይቂው፣ ትክክለኛ ነገር ነው የማወራው ሀቡ። የሆነ አንድ መረጃ ቢኖረኝ ሄጄ እከሰዋለሁ። ገባሽ አይደል? እከሰዋለሁ። ምንም የለንም እኛ ፍርድና ፍርድ እየጠበቅን ያለ ነው ከእግዚአብሔር ነው። ምን አልኩኝ? እንሂድ ቻፒ እንማል። ለምን ሰው እንደዚህ የተደረገበት ያለ ስም ከሰጠነው ወደ ራሳችን ነው የሚመጣው። እኔ ነኝ ኃላፊነትና የምወስደው። ገብቶሻል? ቻፒ እንደዚህ አላደረገም ሲባል እኔ ነኝ ኃላፊነትና የምወስደው ሙሉ ኃላፊነትና። እንደዚህ ነገር ሄደሽ ስትሚ አባ አንቺ ሙስሊም ስለሆንሽ ነው እንጂ አሁን እንደዚህ ክርስቲያን ሰው ቢያስገባ ያውቃል በደንብ ያወራል። እኔ እንደዚህ አላደረኩኝም። እኛ አሁን አምነናል። ምንድነው ያመነው? እህታችን አውርታለች። አዎ ያውቃል ለፍራች። ስለዚህ እሷ ሞታለች። ገባሽ አይደል? እኛ እያደረግን ያለነው ቻፒን ነው። ቻፒ ሰርች አዎ ቻፒ ነው ብለናል። አዎ ብለናል። አልካድኩም። ቻፒ እንደዚህ ነገር አላደረኩም ሲል እንሂድና እንማል። እዛ መሄድ የማይችልበት እኮ እጠብቀዋለሁ መሄድ እስከሚችልበት ጊዜ ድረስ ኢትዮጵያ ማለት ነው። ኢትዮጵያ ሄዶ ወረቀት ምናምን ይመጣል ተብሏል። እሱን በውስጥ በእንትን ይሄ በቄሱም በምንም ይጨረሳል እንዴት እንደምንሄድ ገባሽ አይደል አቡ? አሁን ፕሮግራሙ ላይሆን ይችላል። ፕሮግራሜ እንደዚህ ነው እሄዳለሁ ሲል ሄደን እንማል። አዎ ብያለሁ። ሄደን እንማል ነው ያልኩት። ገብቶሻል? የት ያቅ አሁን እሱ አንዴ ጨርስ አንዴ። አዎ አንደኛ ነገር፣ ሁለተኛ ነገር እንደዚህ ያለ ስም ሰተነው ከሆነ ገብቶሻል? እኛ የእህታችን ደም ነው ያጣነው። ገብቶሻል አይደል? ገንዘብ አይደለም። ነግሬሻለሁ ትናንትና። ብር አላችሁ እናንተ ጋር የለንም ብዬሻለሁ። እሷ ግን አለኝ ብላለች፣ ግን እሷ ሞታለች። ገብቶሻል? ብርኛ አለን ነፍስ ነው የነፍስ ነው። ገብቶሻል? አንዴ ለወራት የነፍስ ነው እየጠየቅን ያለው። እኔ ምንድን ነው ያልኩት? አሁን ይሄ አንቺ ጋር ስለመጣን አይደለም አቡ። ዋናው ነገር ፈጣሪ ጋር ነው መሄድ ያለብን አይደል? አንቺ ሀቅ ታውጫለሽ፣ አው እዚህ ጋር ታሶሪናልሽ ምናምን። ከዛ እኔም እንደዚህ አሁን ለሱ ውሸት ኳሾው ገብቶሻል አቡ።
እኔ ያለ ስም ተጥቼው እህቴ እንደዚህ ያደረገ ብዬ ካልኩኝ እንምላለን። የት ዘብር ገብርኤል የሚባል ቦታ አለ ያውቃሉ። ክርስቲያን ገብቶ ሊያስረዱሽ ይችላሉ። ልክ ነው። እዛ ሄዶ እሱ አላረኩም ሲል ወደ እኔ ነው የሚመጣው እንዳለ ያለ ስም የሰጠሁት የሚደርስብኝ አደጋ እንዳለ እንደዛ ነው። ገብቶሻል? ይሄን ብቻ ነው የጠየቅነው እኛ ሌላ ነገር አልጠየቅነውም። አንድ በይ። ሁለተኛ ነገር አንድ ነገር ይቅርታ፣ የሰው ስም መጥቀስ አልፈልግም። ቤትሽም እንደዚህ ነገር አይወራም። እቺ ልጅቷ ምን አለች መሰልሽ? አቡ አስቢበት። ገና ስማቸውን ዲሲ ብዬ ስጠ ይሄ ነገር ደግሞ ቻፒ በውስጥ በደንብ ታውቃለህ። ስለዚህ ነገር ታውቃለህ በደንብ ልንገርክ። ገና ዲሲ ብዬ ስጠራ አለች። እየሰማሽ ነው? አቡ ፎቶ ተላከላት ላኩላት። ከሬ አልልም። እሱ በደንብ ያውቃል ውስጡ ለምን እንደሚያከራከርሽ። ከዚህ በፊት እኛ የራሳችን ነገር የምናውቀው ነገር ስላለ ማን እንዳላከላት ስም አልጠራም። ማን እንዳላከላት በደንብ ያውቃል ልቡን። ገባሻ? አቡ እኔ በልጄን ያውቃታል። እኔ አንድ ልጄን ይሳኝ አልኩ። አንድ ልጄን ይሳኝ። ልጄ ለልጄ መስዋዕት እንዴት እንደምከፍል ሁሉ ነገር ያውቃል። አንድ ልጄን ይሳኝ። እኔ ልጅቷን አልኩሽ የተላከላት እንደዚህ ልጅቷን ካወሯት ከዚህ ከተወራ ከተፖሰተ በኋላ ከግሩፕ ከቤተክርስቲያን ወስጄ ከማውራት በፊት አንድ ልጄን ይሳኝ አውርቻት አላውቅም። ግን አላውቃትም። ኖርማል እዛው ሰፈር ነን አንተዋወቅም። ግን ስሚ ምን እንዳደረጓት ልጅቷ አሁን ልጅቷ ማስረዳት ስላልቻለች ነው እንጂ ያላቅ ኢቭን ከድተዋታል። በምን ከዷት በይ ዲሲ እሷ ካለችበት ሰፈር እኛ ሰፈር ድረስ ቻፒ እና ዳኒ ብቻ ናቸው ዲሲ በዲሲ የሚጠሩት ስም አይደለም አይደል? ዲሲ ገና ሲላክ ነው ፎቶ የተላከላት። ይሄን ታውቃለች ቻፒ። ስም እንዳታስጠራኝ ሌላ እንትን እንዳለ አይደለም። እኔ ጋር ይወጣል ቪዲዮ ሀቡ። ለዚህ እውነት የኛን ምልክት ፈልጋሾች ገና ምን አለች መሰለኝ ሶሊያና ዲሲ ገና ስል ፎቶ ተላከላት። እዚህ ናቸው እንደ ማለት ነው። ከዛ ቆይ ልጨርስ ጠይቀኛቸው። ሰው ነው እንደዛ አይደለም ያለችው አይደለም። ጥያቄ ሳይሆን ነው ታውቃለች። ቻፒ ነው ታውቃለች። ተረጋጊ። የሚጀምር ወንድማማቾች አቢባ እዚህ ጋር ምን መሰለኝ አቡ በዲና በሲ የሚጀምር ወንድማማቾች ስትል ፎቶ ተላከች። አንድ ነገር ወይ ብላ ፎቶ ላከችልኝ። ቴንክ ዩ ያ ማለት ይኸውልሽ አንድ ነገር አለ። ታቢ ልጨርስ አይደለም ታስረዳለህ እሷ ስትጨርስ። ቆይ በቃ ለምን ታውቃለህ? ቻፒ እኔን ታውቃላት በእኛ አንቺ የምትፈልጊውን ብቻ ነው። ስማ ስም ለራሱ ታውቃለህ አይደለ? ሀቃቁና እኔ ምንም የማውቀው ነገር የለም። ታውቃላት ነው። አዎ አንቺ ብቻ አውሪ። እሱን ታዩ አንተ ታውቃለህ። አትይው ጭራሽ ከኛ ጋር አውሪ። እኔ ነጥቦች እያስኩ ነው። ከዛ ጠይቅሻለሁኝ እኔ እሺ በቃ ታውቃለህ። ሚካኤል ይጠይቀኝ እኔ መልስለታለሁ ያለችው ገብቶሻል። አውራሽኛን ነው የሚያወራል ማለት ከህዝቡ ጋር አውሪ። 15000 ሰው አለ። ከ15000 ጋር አውሪ። እሱ ከሁላችሁም ጋር ነው እያወራልት እያስረዳሁት ከለውት ያ ነገር እንድትይዙ ነው። ገባሽ አቡ? እንድትይዙ ነው። ታውቃለህ ብለሽ ስትይ የማውቀውን ነገር የምታወሪ ነው የሚመስለው። እኔ የማውቀውን ነገር ነው። ችግር የለውም። አንተ የምትጠይቀኝ ትጠይቀኛለህ አይደለም። አንቺ የሚሰማሽን አውሪ እንጂ እኔን ታውቃለህ ነው እንደዚህ ታውቀኛለህ። አይ እሺ ችግር የለውም። እሱ ችግር የለውም ያልኩበት ሪዝን አቡ። ከዛ ልጅቷ ምን አለች? እንደዚህ ዲሲ ሲባል ፎቶ ተላከልኝ አለች። ኦኬ አይደለም ለሲ የሚጀምሩ ወንድማማቾች ብላ ቪዲዮ ስትሰራ ይሄ ነው ወይ ብላ ላከችላት። ስክሪንሾት ኤቭሪቲንግ ተልኮልኛል። ዘሊና ልካልኛል። ቴንክ ዩ። አሁን እውነት እንዲወጣ ነው። አሁን እኔ ጉዳይ ምንድነው? አሁን እሱ ይጠይቀኝ ልክ አሁን እንደጨርሶ እኛ አሁን እኔ ያልኩሽ ገንዘብ አላጣንም። ገንዘብ አይደለም የተሰረቅነው አላልንም። ገብቶሻል አይደል? ገንዘብ ተዘርፈን አላችሁ። ልጅቷ መጣስጠይቅ እህቴ እንደዚህ ብላ ለፍልፋ ሞታለች። ኦኬ ትላንትም ያልኩሽ መረጃችሁ የለኝም። መረጃ ለእንደዚህ አይነት ነገር መረጃ መቼም ቁጭሽ መረጃ ቢኖረኝ እኮ አልኩሽ እሄዳለሁ። የለኝም። አንድ እና አንድ አሁን ኤደን እህትሽ ነፍሷን ይማረው ራሷን ስታጠፋ አንቺ የት ነበርሽ? ዱባይ። ስለዚህ አላልሰማሽም። እህትሽ ያለችው ለእንትና ነው ለሀያት ነው። ሀያት ናት የነገረችሽ። ምኑን ነው የነገረችኝ? ስለሱ እህትሽ ስለተናገረ ሀያት ነገረችኝ። ከዛ ደግሞ የሆነች ልጅ አለች እኮ አልኩሽ አቡ ሄዳ ጸበል ወሰደቻት። ምን ተናገረችኝ? እሷ ስትናገረኝ አልኩሽ እኮ አንቺ እንደዚህ አንቺ ነሽ ብላ ስትለኝ ከዛ በኋላ ነው በቃ እንትን ያልኩትኝ እኮ አልኩሽ። ነግሬሻለሁ። አሁን ባለፈውም በቀደም ሲገባ ልጅቷ እንዴ ሲገባ ግቡት ገብተናል። አሁንም እንደ ጥያቄ የጠየኩትም ያለሁትም እኔም እኮ ነፍሴ ነው እየሰጠሁ ያለሁትም። ገብቶሻል አይደል? ነፍስ ስልሽ መቼም ሄደሽ ቤተክርስቲያን የሚያክል ቦታ እንደዚህ አይነት ቦታ ሄደሽ ስትሜ ነፍሴን ነው የምሰጠው። ለምን እሱ ካላረገ እሱ ነው ብዬ ነው የመጣሁት አይደል? እህቴ ላይ ያደረገብኝ እሱ ነው ብዬ ነው የመጣሁት።
እሱ ካላረገ ደግሞ ችግር የለውም እኮ አልኩሽ። በእኔ ነው የሚመጣው ይሄ ነገር ክርስትና የሚያክሰው ምናምን እኔው ብቻ ሰው ታስገቢና እንዴት ነው የሚደረገው ልጅ ጠይቂና ከዛ እኔ አሁን እየጠየኩት እንደዚህ አላረኩም ካለ እንሂድ። አሁን ላይ መቼ ይችላል በሚመቸው ሰዓት እንሂድና እንማል። እኔም ልማል እሱም ልማል። ከዛ በኋላ እኔ ነኝ የኔ ነፍስ ነው የሚጠፋው። ጥሩ በጣም ይሄን ይጠየቁት። ሌላ ነገር አልጠየኩም። ይጠይቀኝ እሱ ይፈልጋል። እሺ ለመጨረሻ ጊዜ ያወራችሁት የዛሬ 11 ወር ነው። ነፍሷን ይማረው እህትሽ የሞተች ጊዜ ኢትዮጵያ እያለሽ። ከዛም በኋላ አውርታችሁ አታውቁም ማለት ነው? አንድ አሰሞት ኤደን አሁን ሰማድም ስልክ እየገባ ስለሆነ ስልክ ገብቶብን ነው ይሰማ። እሺ ኤደን ስልክ እየገባብኝ ስለሆነ ነው አቡ ሶሪ። ኢትስ ኦኬ። እሺ ከ11 ወር በፊት አውርታችሁ አታውቁም? አይ አግኝቻለሁ አለ ፍላይ ማጥገብኝ ሲዳ ቴሌፎን። ስለዚህ አንቺ እሱን የዘጋሽው ቻፒን የዘጋሽው እህትሽን ጸበል ያስጠመቀቻት ልጅ ስትለፈልፍ ጸበል ስትለፈልፍ ቻፒ መድኃኒት አሰርቶብኛል ብላለች ብላ ስትለኝ ከዛ እንደዚህ ስትለኝ በቃ ጻፈችለት ሲስተር ምንም ከዛ በኋላ አላወራንም። አውርተንም አይቼውም አላውቅም እኔ። ኦኬ ስለዚህ እህትሽ በህይወት እያለች አንቺ ከቻፒ ጋር ቤስት ፍሬንድ እያላችሁ አብራችሁ ስትበሉ ስትጠጡ ምንም ነገር ሰምተሽ አታውቂም። እህትሽ አስሬ ሲያማት ስድል ማንም ሰው እህትሽ ያሳመማት እሱ ነው ብሎሽ አያውቅም? ሌላ ሰው በህይወት እያለች እህትሽ እኮ ማለት ሌላ ሰው ነው ወይስ እሷን ነው? ማንም ሰው ብሎሽ አያውቅም? ስለ እህትሽ መታመም ምን ነበር አስተያየትሽ? እሷ እንደዚህ ስታወራ እኮ ስትለፈልፍ እኮ እሱም እኮ ያውቃል እኮ ቻፒም እኮ ያውቃል። አንቺ አስተያየትሽ ነበር እህቴ ምን ሆና ነው ብለሽ ታስቢ ነበር? እንደዛ አሟታል ገብቶሻል። እናምናለን ቻፒ እንደዚህ ብሆን እኔ እንደዚህ ብሆን ይለኛል። ኢቭን ነው የምነግርሽ እኔ እንደዚህ በቃ ማለት አብረን ሆነን እኮ ይወራልም እኮ ሰውም እኮ ያወራል። ገብቶሻል አቡ ሰውም ሌላ ሰውም እንደዚህ ነው። አንቺ አስተያየትሽ ምንድነው? እህትሽ ስትታመም አይምሯን ታማ ነው ተለክፋ ነው መንፈስ ነው ምንድነው ብለሽ ታስቢ ነበር? ያንቺን አስተያየት እየጠየቅሽ የኔ ሐሳቤማ ኦልሬዲ እንዳበደች ነው በሱ እንዳበደች ነው ያለችውም እሱም ያለችው። እሺ እህትሽን ካሳበደ ሰው ጋር ለምን አብረሽ ትበሊ ትጠጪ ነበር? ቤስት ፍሬንድ ነበርሽ። በጣም በቃ እሱን ስለምታፈቅረው ነው ማለት እንደዚህ ፍቅር ገባሽ? ያበዳት ኦቨር አፍቅራው ነው ያበደችው ብለሽ ነበር ብታስቢ? ነው በቃ እንደዛ ብዬ ኦቨር ምናምን ሳይሆን አታሳሱኝ። የፍቅር ስለሆነ ራሷ ታውራ። አንቺ ራስሽን ችለሽ አውሪ። እንዲህ በይ ይበል እኮ አውቃለሁ። አይ እንደዛ በጣም እሱን ስለምትል የሆነ ሰዓት ካፍቴሪያ ውስጥ እንደዚህ ተቀበይ ሰዓት አይመለከታችሁ ምናምን ስለምትል ገብቶሻል። ከሱ ጋር የሆነ እንትን እሱን ቻፒ ነው በቃ 24 ሰዓት ቻፒ ስለምትል አብሬው ነበር። ስለዚህ አንቺ ታስቢ የነበረው ስለ እህትሽ በፍቅሩ አብዳ የሰፈሩ ሰው መቼም አበሻ ሰፈር ስለምትኖሩ እንዳለ ካፍቴሪያ ነው ሺሻ ቤት ነው ሁሉም አበሻ ነው። ስለዚህ ሁሉም የሚሰጠው አስተያየት ስለ እህትሽ ስትረብሽ ምናምን በፍቅሩ እንዳበደችለት ነው። እንደዛም ሳይሆን በቃ ስለወለደች ገብቶሻል። አሁን እሱ እዚህ ጋር ሰፈሩ ላይ ብዙ ስም አለው ገብቶሻል። አንድ ውሳኔ ወስኝ፣ አንድ ነገር ምረጪ። ምን ነበረ አስተያየታችሁ ስለ እህትሽ? ማለት ምን አይነት ውሳኔ? አይምሯን እኮ አልታመመችም። እንደዚህ እሱን ስለምትል እሱ መድኃኒት እንዳደረገባት ነው ቻፕ በእሱ ፍቅር ሲሆን እሱ መድኃኒት እንዳደረገባት ነው የምታወራው። በእሱ ነው እንደዛ ነው ያረጋገጠው ነበር የምታወራው። እህትሽ በቁሟ ነፍሷን ይማረው እያለች እሱ መድኃኒት እንዳደረገባት ታወራ ከነበረ እናንተ ከስሩ ለምን አጣፉም? ለምን አንቺ የእህትሽ አሳባጅ ጋር አብረሽ ትበይ ትጠጪ ቤስት ፍሬንድ ነበርሽ ትወጪ ትገቢ ነበር? ለምን ይሄ እህትሽ ወይ? እሱ ነገርኩሽ እኮ እስቲል እስከ መጨረሻው ልጅቷ እስክትነግረኝ ድረስ አብሬው ነበርኩኝ። እኮ ለምን እየሰማሽ እህትሽ እኔ የምማውቀው ነገር የለም ሀቡ። እኔ የምማውቀው ነገር የለም። አሁንም እኮ እንደዚህ ነው የምታስቢው? እኔ እንደዚህ አላስብም፣ ግን በቃ እኔ አላስብም። ባለፈው ግን እኔ ላይም እሱ አለይም እህቴ ላይም አድርጎብናል አለች። እንደዛ አልባለም ማለት አድርጎብናል ሳይሆን ባለፈው ሜታባላ እኔ ነኝ ሞቅ አርጋለሁ ሲባል የተባለ ለምን ነው ስትል ሀቡ አላሁ አለም እንድንወራራ እኔ ራሴ እህቴ ነግራኝ እንኳን መጥቼ ተለጠፍኩበት ምን እንዳደረገኝ ለምን ብለሽ ስትጠይቅኝ አላሁ አለም ያልኩሽ መጀመሪያ ከሱ ቃል በፊት ላይቭ ሪከርዱን አውጣለሁ። ምን አልሽ? ልክ የእሷ እንዳውጣው ታውጣል። ምንድን ያልሽው? እኔ ራሴ እህቴ ነግራኝ መታ ለኤደን ንገሪያት ብላ አስጠንቅቃለች። ከድሮ በላይ ተጣብቄ ቀረው ምን እንዳስነካኝ እኔ እንጃ አለች። አትሊስት እኔ ላይም አድርጎብኛል ብለሽ ታምኛለሽ
ብለሽ ጠይቀሽኛል እንደዛ። ከዛ ነው ያዋልኩሽ። ሪካርድ ካለ አውጭልኝ ከይቅርታ ጋር ያልሽው እንደዛ አይደለም። ነገርኩሽ እኮ እህቴ አስጠንቅቃኝ ነግራኝ ለኤደንም ንገር ያልኩሽ። አሁን ትክክለኛውን ነገር እንገርሽ ያልኩሽ ኤደንን አርቂ ብላ ልካኝ መጥቼ እኔ ከእኔና ቻፒ ኮኔክሽን ሞር ነው እንደማበገው ኤግዛክትሊ ተጣብቄ ቀረው ነው የቀረውበት። ደውልለታለሁ ቻፒ እሱ ከሌላ አልወጣም ከቤት ካለን እና እሱ ለምን አላውቅም። አላሁ አለም አልኩሽ። እሱን አላህ ነው የሚያውቀው። እኔ እንዴት አውቃለሁ? ታዲያ ያ ከሆነ እኔም ተጣብቄ ቀረው ነው ያለችው። ላይቭ ሪከርድ ነው አወጣላችኋለሁ ጋይስ። ምን እንዳስነካኝ እንጃ። እኔም ተጣብቄ ቀረው። ምንስ እንዳስነካኝ እንጃ ማለት ዳት ሚንስ እኔ ላይ ነው ተጣብቄ ቀረው። ይብነ ቤቱ ሄጄ አድሬያለሁ። እሺ ያ ደግሞ ከሆነ አሪባ አላውቅም ቀረው። ያ ደግሞ ከሆነ ግንኙነታችን ፍሬንድነታችን እኮ ረጅም ዓመት ነው። ረጅም ዓመት ነው። ግን እንደ ዘንድሮ እናንተ እንደዚህ ነበር ዘንድሮ አሁን ጨረሳችሁ እናንተ? አዎ ጠይቀው ነው መጠየቅ ሳይሆን ጨርሱ በቃ ማለት ነው። አዎ መጠይቀን እሷ ካላት ጠይቀን እሷ የምትጠይቀው መማማሉ ነው። አቢባ አንቺ መጠየቅ ትፈልጊያለሽ እነሱን? አዎ ጥያቄዎች አሉኝ እና መጨረሻ ላይ ጠይቃለሁ። የሀያትን ቃል ለብቻ ጽፌያለሁ፣ የኢደንን ጽፌያለሁ፣ ያንተን ጽፋለሁ። አሁን አንተ ጀምር። እሺ ይኸውልሽ እኔ በመጀመሪያ ደረጃ መድኃኒት አደረገ ከሚለው ሳይሆን አድርጌ እንደሚሉት አድርጌ ከሆነ ወይ ደግሞ አድርጌ ያለውን በልና በሚለው እንሂድ። አንቺ አቢባም ሆነ ለሚሰማ ሰው በመጀመሪያ ደረጃ ልክ አሁን እነሱ እንደሚሉት እኔን ማሳጣት፣ እኔን እንደዚህ ማድረግ፣ እኔን እንደዚህ ለማለት ካልሆነ ረዳሽ ይሄ መንገድ ካልሆነ እዚህ ሚዲያ ላይ እዚህ ህዝብ ላይ እንደዚህ አይነት ነገር ላይ ወጥቶ ረዳሽ ቻፒ ትንሽ ድምፅን ከፍ ብታረግልን በደንብ አይሰማም። እሺ ማይክህን አሁን ይሰማል? አሁን ይሰማል? አሁን ከሚሉት አንግል ተነስቼ መጀመሪያ ልናገር። ማለት እንደዚህ ሚዲያ ላይ አውጥተን እንደዚህ ለማለት ፈልገን አይደለም። በአጋጣሚ ነው የሆነው። እንደዚህ ነው ምናምን ካልሆነ ይሄ ጉዳይ ካልሆነ ይሄ ፍላጎታቸው ይሄ ካልሆነ እንደዚህ አይነት ነገር ተፈጠረ። አሁን ስለመፈጠሩ በደንብ አወራለሁ። ከተፈጠረ በኋላ ስላለው ልንገርሽ። በዚህ ጉዳይ ይሄ ሁሉ ዓለም ይሄ ሁሉ ህዝብ እንዲሰማ ተደርጎ ሰው መውቀስ ካልሆነ ፍላጎታቸው እንግባባለን አይደለ? አብረን ብዙ ነገር አሳልፈናል አይደለ? በሽማግሌ ያለ አሁን የምትለውን ሽማግሌ በቤተክርስቲያንም ይሁን በእስልምናም አባቶች ቢሆን ዋይ ይሄ ለምን ማድረግ አስፈለገ? ለምን እንደዚህ ያደረገ ነበር አይደል? አይቻልም ይቻላል። በሃይማኖት አባት ማስጠየቅ ይቻላል። በሃይማኖት አባት የምናውቃቸው እኛና እነሱ የምናውቃቸው ትላልቅ ሰዎች አሉ፣ ጓደኞች አሉ፣ ፍሬንዶች አሉ። በእነሱ ናስኪ ነይ ምናምን ልክ አሁን ተመቶ እንደዚህ እንደሚባለው ተጠርቶ ለዚህ ክፋት ካልሆነ ለዚህ ነገር ሰውን አደባባይ ላይ መስጣት አይደለም ብለዋል አይደል? ካልሆነ ዳትሚ እንደዛ ካልሆነ ሆን ተብሎ እንደዚህ ካልሆነ ምን ችግር አለ ታዲያ? እኔ አለው አይደል? እነሱም አሉ አይደል? ችግር የለውም። በሃይማኖትም አባት ይሁን በእስልምና ሃይማኖት ስልክ እየገባብኝ ስለሆነ ነው እና ተጠርቼ መጠየቁ አይቀልም ነበረ። አደባባይ ፍርድ በአደባባይ አለ። ይሰማሻል አቢባ? ይሰማችኋል? በደንብ እየሰማንክ ነው። ፍርድ እኮ አደባባይ ላይ የለም። ፍርድ እዚህ ጋር ወጥቶ ስለተወጣ አደባባይ የለም። አንቺንም ብትሆኚ አንቺንም አሁን ለፍርድ እንደዚህ ስንቀርብ እስቲ እንደዚህ አይነት ችግር አለ፣ እንደዚህ ተፈጥሯል፣ ለምን እንደዚህ ያደረገብን፣ ምን አድርገነው ነው፣ ምን ተፈጥሮ ነው ተብሎ እኮ መጠየቅ ይቻላል። አደባባይ ስም ለማጥፋት ስም ለማጠልሸት ካልሆነ በስተቀር አሁን ቤተክርስቲያን ሄዶ ይማልልን እንደዚህ ይበልልን የሚለውን ጥያቄ በአግባቡ መጠየቅ ይቻል ነበር እኮ።
በአግባቡ እኮ ማለት ይቻል ነበር እኮ በሽማግሌ ማለት ይቻል ነበር በመናቃቸው ሰዎች ማለት ይቻል ነበር እኮ ተረዳሽ ታርጌቱ ፖይንቱ የተፈለገው እኔን ማጠልሸት እኔን ከስራ ዓለም ማውጣት እኔን ደካም እንድወድቅ ካልሆነ በስተቀር አንቺም ብትሆኚ የምትፈርጂው ነገር ነው እንደዚህ ካልሆነ በስተቀር ለምን ተፈለገ ለምን ፖይንት ይሄ ሆነ ይሄንን ነገር እንደዚህ አሁን እንደሚሉት ነው በእንደዚህ አይደለም ታቀናለ ታቀኛለ እንደዚህ ካልሆነ መጠየቅ ይሄንን ነገር መጠየቅ ሰዎች ይቻል ነበር ስንት ሰው ዳኝተናል እኮ ስንት ሰው ተጣልቷል እኔ ተጣልቻለሁ ጥሩ ሰው ነኝ እያልኩ አይደለም ሀቢባ ማውራሽ ይገባሻል ይሄ ነገር ሲፈጠር እንደዚህ መደረግ ይችላል ነው እንጂ እኔ ጥሩ ሰው ነኝ እያልኩ አይደለም ለምን ተፈለገ that means ፖይንቱ እኔ እንድወድቅ እኔ እንድሰበር እኔ በዚህ ምክንያት እኔ ይሄ ሁሉ ሰው እንደዚህ አድርጎ እኔ ራሴን አሳጥቼ ቢሆን እኔ የሆነ ነገር ሶኜ ቢሆን የእህታችሁን መልስ ይመለሳል እኔን እንዲያደባባይ ወጥቼ እንደዚህ ስለተደረኩኝ መፍትሄ ይገኛል እሷ በዚህ እንትን ትድናለች ናስፈለገ ፍርድ ከሆነ የተፈለገው እንደዚህ አይነት ነገር ከሆነ አደኞቻቸው ሰዎች አሉ የሃይማኖት አባቶች አሉ በዛ መፈጀ ስለዚህ ፖይንቱ ይሄ አይደለም ሀቢባ ፖይንቱ ይሄ አይደለም ፖይንቱ የተፈለገበት ዓላማ ሌላ ስለሆነ ተረዳሽኝ ከሷ ጋርም ከሶሊያና ጋር ምናምን የተያዘበት ነገር ልንገርሽ የሆነ ሰዓት ታስታውሻለሽ ሀቢባ ሰላም አውርታኛለች ብላ ቮይስ ስትከፍት የማንም ቮይስ ነበር አንቺ የሰማሽው አውርታኛለች ብላ ስትከፍት ኖ ሰላም የሰላምን ሪከርድ ላይ ከፈችልኝ ብለሻት ታስታውሻለሽ ሶሊያና ቮይስ ስትከፍት እኔ እንጃ የእንትናን ከፍታ የሰብለን ከፍታለሁ ብላ የሌላ ሰው ነው መሰለኝ ከፍታ የኤደንን ከፈተች የኤደንን ሪከርድ ያኔ ከፈተች አንዴ ያው ልጨርስ እኔ ላውራ አንዴ ተረዳሽኝ አባባሌ ተሳስታ የከፈተችው ሪከርድ የኤደንን ሪከርድ ነው እሺ እየሰማሽኝ ነው በደንብ አዎ እንደው ይሁን ምንም ነገርስ አይሁን እቺ ልጅ እንደውም ልታጠቃኝ ወይ እንደዚህም ቢሆን መጥፎ ነገርም ቢሆን ቢቻል መከላከል ነው ቢቻል ካልተቻለ ደግሞ በእነሱም ዘንድ ከሌለም ይሄም ነገር ካልሆነ ደግሞ አትሊስት ካግባበቷችን ካለው ነገር አንፃር ምንም እርግጠኛ የተሆነ ነገር የለም አይደል ነው እንደዚህ እርግጠኛ የተሆነ ነገር የለም አይደል ስለዚህ እነሱ እርግጠኛ ለመሆን ከሆነ ፍላጎታቸው ወይ ደግሞ እንድምልና ያንን ነገር ለማረጋገጥ ከሆነ ነው በዚህ መንገድ አይደለም በዚህ መንገድ እንዳልሆነ ያቁታል የሚፈታው በዚህ መንገድ እንዳልሆነ ያቁታል በዚህ መንገድ አይፈታም ይሄ መንገድ የመጣው ማጠልሸት ነው ለማጠልሸት እኔን በቃ በዚህ በመኖርበት እንትን ውስጥ በቃ ይሄንን ነገር ነው ይሄን ለማድረግ ነው ኢትስ ኦኬ ሰው የሚረዳው ይረዳዋል ተረዳሽኝ አይደል አባባል እውነት ነው ብዙ ደረጃ ደርሷል ብዙ ቦታ ሄዷል እንደዚህ ተብሏል እሱ እንዲህ ነው ተብሏል እየተፖስተ ያለው ነገር አሳፋሪ ነገር ነው እየተደረገ ያለው ነገር አሳፋሪ ነገር ነው እና እነሱ አሁን ሃፒ ናቸው ተረዳጂ ይሄ አይደለም ደግሞ ከተባለ ይሄ እሱ እንደዚህ እንዲሆን አይደል ተፈልገን አይደለም ከተባለ ካልሆነ ይሄ እንዲሆን ደግሞ ካልፈለጋችሁ እኔ እንደዚህ እንዲሆን ካልፈለጋችሁ በሽማግሌ አሁን እንደሚሉት በሃይማኖት አባቶች በቃኛ እንደዚህ እንፈልጋለን ይሄን ያርግልን ተረዳሽኝ አይደል አባባሌ ምክንያቱም ዱባይ ላይ ማንንም ሰው በሽማግሌ ተዳኝቷል በሽማግሌ ተታርቋል በሽማግሌ ብዙ ነገር ሆኗል that means ያነዛን ሰዎች ተጠርተው በቃኛ እንደዚህ ጠርጥነናል እንደዚህ ሰምተናል እህታችን እንደዚህ ብላናለች እህታችን እንደዚህ ተብሏል ስለዚህ እንደዚህ ያርግልን ይማልልን ተብሎ እኮ በውስጥ ያልቅ ነበር አልቅም ንገሪኝ አልቅም እኔ ልጠይቃት እሺ ለምን በሃይማኖት እንዲህ ምልላት ፈልጠይቃት አይ መጠየቅ አያስፈልግም ሀቢባ መጠየቅ አያስፈልግም እኔ አሁን የኔ ተራ ነው በደንብ ላውራ ለምን አደረጋችሁም እንደዚህ ሲባል ነገሩ ሊንዛዛ ነው ተረዳሽኝ አይደል አባባል ኦኬ እሺ ያንተ ተራ ነው ቀጥል እኛ ሚውት ይዘናል በተራችን እናወራለን እሺ ቀጥል እና ሁለተኛ ነገር ደግሞ አሁን ወደ ዋናው ፖይንት ልግባ ወደ ዋናው እንትን አሁን ስለዚህ ጉዳይ እኔ ከምሰራበት የምታወቀው በስራ ነው ደካማ ጎን ይኖረኛል ብዙ ደካማ ጎን ይኖረኛል ብዙ አስቀያሚ ነገር ሊኖረኝ ይችላል ግን ካለውበት ነገር ደግሞ ሞር ደግሞ የምታወቀው በስራ ነው ተረዳሽኝ አይደል አባባል እንደገና ደግሞ ዱባይ ላይ እዚህ አካባቢ ላይ
አሁን ቅድም እሷ ላለችው ምሳሌ ልስጥና ማለት ጥያቄ አያይዤ ልመልስና ዲና ጄ ተብሎ የኔና እሱ ስም ዲፕሎማት ተብሎ ሁለት ወንድማማቾች ተብሎ ማንም የለም። ኢሚዲየትሊ ማንም ሰው ታርጌት አድርጎ እሷን ብትሆን ማንም ልጅቷ ጋር ቀጥታ የደረሰው ማንም ስለሌለ ነው። ወንድማማች አንቺ እንኳን የማታውቂው ሰው ብትመጪ ይሄን ነገር ብትጠሪ ኦን ታርጌት ቀጥታ የምትመጪው እኛ የኛ ስም ተጠቅሶ ወንድ ልጅ ካፍቴሪያ የለም ሲጀመር ሁለት ወንድማማቾች የለም። እንኳን ወንድማማቾች አንድ ወንድ እንኳን በቁጥር ነው ያለው። ስለዚህ ኦን ታርጌት እንደዚህ ቦታው ተጠቅሶ ምን ተጠቅሶ ዳት ሚንስ ምንም የቀራት ነገር የለም። ስለዚህ እቺ ልጅ ብትጠይቃት ትክክል ነች። እሷም እኮ ያንን ብላ ናቸው ወይ የምታወሪው ሰው ይሄ ነው ወይ ብላ ነው የጠየቀችው። ዳት ሚንስ ይሄ እዚህ ውስጥ አይገባም። ተረዳሽኝ? ይሄ እዚህ ውስጥ አይገባም። ሁለተኛ ነገር ደግሞ አሁን ወደ ዋናው ፖይንት ልምጣ እና ስለ ልጅቷም ስለ እነሱ ሙሉ መልስ ልስጥ። እሷ ጋር አሁን ታዩና ሌላው ይቅርና እሷ ጸበል ገብታ ተጠምቃ ድና ወጣ አይደለ? ተሽሏት ነው አይደል ልትመጣ የነበረው። አዎ ትክክል አይደለ? ትክክል ድና ያ ከሆነ ታዩ የሀያትን ቀድሞ ማወቅ ታዩ የሀያትን ቀድሞ አብሮ አውቆ ከኔ ጋር መሆንን ታዩ that means እቺ ልጅ ደና ሆና ተሽሏት በቃ እንደገና ልትመጣ ነበር ማለት ነው። ስለዚህ ድና ወጣ ኤርፖርት ረፍት አርጋ ያውሉ ወር ኢትዮጵያ ስትቀመጥ መቼም ሰው ከእህቱ ጋር ያወራላ። ታማቾች ሲያወሩ ለምን እስክትሞት ጠብቃ አስጣማቂዋ ለሄደን እስክትነግራት ለምን እህቷን ነገረቻት? ለምን ሄዳነችው እሷ በዚህ ነው ዳንኩት ከዚህ በኋላ ብላ ከጸበል ስትወጣ ለምን አላወራቻት? አባባሌ ገብቶሻል? ጉድ ፖይንት ያ ለምን አላለቻት? እሷ ከጸበል ወጣ ደና ሆና ነው የወጣችው። አስጣማቂዋም ራሷ ባለቤቷም አብረው ነው ያሉት አይደል? ታዩ እንኳን ስለዚህ የዳነችው ልጅ ሰሚራ ታውቃለች ማለት ነው አይደል? አይደል? ትክክል። ስለዚህ ለምን አልነገረቻትም? ለሄደን እህቷ አይደለች? ቀን በቀን ያወሩ የለ ለምን አልነገረቻትም? ለምን ለአያትስ አልነገረቻትም? እዚህ ሀገር እስክትመጣ ድረስ መታ እዚህ ጋር እዚህ መታ ልትነግራት ነው የነበረው ወይስ ምንድነው? አይደለም። አየሽው? የማይሆን ነገር ነው። ሁለተኛ ነገር ደግሞ ልንገርሽ። ሁለተኛ እኔ እስከማውቀው ድረስ በሰላም እያወራን ነው። እንደዚህ አይነት ቢኖር that means አንቺ አቢባ ታዩ ሌላው ይቀርና አንድ ጥያቄ ልጠይቅሽ። እህትሽ ጸበል ገብታ ጸበል እየተጠመቀች እኔ እንደዚህ ያደረኳት ሰው እኔ ከሆንኩኝ የሰማሽኝ ነው? ያ እኔ ከሆንኩኝና አንቺ ሄደሽ ከእህትሽ ጋር አሁን በመሃል ሁለቱም ሄደዋል። እሷም ሄዳለች ኢትዮጵያ እየተመላለሰች ነው። አያት እህቷን ታገኛታለች። እየሄደች እየመጣች ነው። ከጸበልም ወጣ ረጅም አመት ከጸበል ወጣ እኮ ረጅም ጊዜ ቆይታለች። ከአመት በላይ ቆይታለች ከጸበል ከወጣች በኋላ ማለት ነው። ዳት ሚንስ በዛ መሃል ደግሞ ሀያት ሁለት ሶስት ተመላልሳለች። ያ ሁሉ ጊዜ ስትሄድ አልነገረቻትም? ለሀያት ሀያት ለሄደን እንዴት አልነገረቻትም? እየሰማችን ነው? yes ያቺ ነፍሷን ይማርና ሰሚራ ሞታ ኤደን ተመልሳ እስክትሄድና አስጠማቂዋ እስክትነግራት ለምን ጠበቀች? ነግራኛለች ብላለች መጀመሪያም ደግሞ አይደለ? ለምን እስጠበቀች? እሷ እስክትነግራት ነይ በቃ እሱ ነው እንደዚህ ችግራችን እሱ ነው ለምን አላሉ? ያ ሁሉ ነገር ሆነ። እንደገና ደግሞ አንቺ ከእህት አጊጋ አብረሽ የምትበይ ከሆነ አብረሽ የበላሽው አንቺ ከሆነ እኔ ሳልሆን የእህትሽ ገዳይ አንቺ ነሽ ማለት ነው። ተረድተሽኛል? በእኔ አመለካከት ነው። እየሰማሽ ነው? በእኔ አመለካከት እኔ ወንድሜ ላይ ወይ እህቴ ላይ እንደዚህ አይነት ነገር ያረገብኝ ሰው ላይ ያረገበት ሰው እሱ ነው። ሊያውም ሰው አይደለም እኮ ያለው እሷ ራሷ ብላኛለች። ሟቿ ብላኛለች ብላ ነግራኝ ተመልሼ መጥቼ እኔ ከሱ ጋር አብሬ የበላው አብሬ የጠጣው የት ወጣ የት ገባ የተባባል እንደዚህ አይነት አምልኮ እንደዚህ አይነት አደንዝዞኝ የሚባል ነገር የለም። ዳት ሚንስ ገና ከዛ ስትሰሚ የራስሽን አቋም እምነት ካለሽ አይሰራም። ይሄ እንደዚህ የሚባል ነገር አይሰራም። የራስሽን ውሳኔ የእህትሽንም ጠርተሽ ነይ እንደዚህ ነው እንደዚህ አይነት ችግር አለ እንደዚህ ምናምን ትባባያለሽ እኮ አይደል እንዴ?
ዳት ሚንስ እኔ ሳልሆን የእህትሽ ገዳይ አንቺ ነሽ ማለት እኔ በሆን በአካልም አላገኘክም ምፈራ ካለው አታይኝም ጭራሽ አታይኝም ማንም ሰው እንደዛ ነው የሚያደርገው የነሱ ለምን እንደተለየ አላውቅም ማንም ሰው እንደዚህ ነው የሚያደርገው አይደለም እህት ላይ ማንም ሰው ላይ የሆነ ሰው ካረገ ምክንያቱም ልክ እነሱ እኔንም ያቆኛል እንደዚህ አይነት እርምጃ ውስጥ እንደማልገባ እንደዚህ አይነት አካሄድ ውስጥ እንደማልገባ ስለሚያቆኝ አይምሰልሽ በደንብ ያቆኛል በደንብ በእንደዚህ አይነት ወይ እንደማልራመድ ያቆኛል ዳት ሚንስ የዚህ ምክንያቱም አንድ ሰው አንድ ነገር ሲያደርግ ፕሮፊት ይፈልጋል ጥቅም ይፈልጋል አይደል ለምንድን ነው ምን ለማግኘት ነው ከሆነ ታዲያ ለምን እዚህ ከትንሽ እኔ እዚህ ሀገር ያልሰራው ስራ የለም በስቴፕ ነው ሁላችንም እዚህ ጋር ደረስነው ይሄ ሁሉ አያስፈልግም በአቋራጭ የሆነ ቦታ መድረስ ይቻል ነበር ማለት ነው እንደዚህ አይነት ነገር ተከታይ ከሆንኩ በአቋራጭ የሆነ ነገር ላይ ደርስ ነበር ማለት ነው እንደማንኛውም ሰው ከትንሹም ከትልቁም ስራ ሰርቼ ነው እዚህ ጋር ደረስኩት ገብቶሻል ስለዚህ እንደዚህ ውጣ ውረዳ አያስፈልግም ነበር ማለት ነው በቃ እንደዚህ አይነት ሰው እኮ ነፍስን እስከ ማጥፋት የሚያደርስ ነገር ማድረግ የሚችል ሰው እኮ በአቋራጭ ድግብ የሆነ ነገር ላይ መድረስ ይችላል ማለት ዳት ሚንስ ነፍስን ስለዚህ አይደለም ሁለተኛ ነገር ስነግርሽ እሺ ተሽላት ወጣ እሷ ተሽሏት ወጣ አዲስ አበባ ስትቀመጥ ያውሉ ነገር ሲሆን ኤደንና እህቷ አላወሩ እስከመሞቷ ድረስ አላወሩ ካወሩ ለምን እህቷን ነገረቻት ተረዳሽ ለምን አላወራቻት ለምን አልነገረቻትም ለምንስ ይሄ ሆነ እንደዛ አይደለም በሪ ከኔጋ እሷ በመሞቷ ከኔጋ ምንም የሚያያዝ ነገር የለም ምንም የሚያያዝ ነገር የለም ተረድተሽኛል ለማለት የፈለኩ ምንም የሚያገናኝ ምክንያቱም መልካም ሰው ነች ጥሩ ሰው ነች ሞቼም መሰከርላታለሁ ይሄንን የሚያስደርግ አንዳች ነገር የለኝም አንዳች ነገር ያቆኛል አቃቸዋለሁ በደም አይደለም ለሷ አይደለም ለሰሚራ ለማንም ሰው ይሄን ማረግ ህሊናም አንደበትም አስተሳሰብም የለኝም እንደዚህ አይነት ነገር በምንም እንደሌለ በደንብ ያቆኛል ለዛ ነው ዛሬ ላይ እንደዚህ ለማለቱ አስደንጋጭ ግብዳ ይሆነብኝ ለነሱም ይሆነና ይሄ ጥያቄ የሌለው መልስ እየተፈጠረ ያለው ለዛ ነው የሰማሽኝ ነው በደንብ ነው አስረግጬ ነው የምነግርሽ ሁለተኛ ነገር እሷ መድኃኒት ጠጥታ ነው የሞተችው የሰማሽኝ ነው መድኃኒት ጠጥታ ነው የሞተችው መድኃኒት ጠጥታ የሞተችበት ምክንያት ደግሞ ተበሳጭታ ነው ሁላችንም የምናውቀው የተበሳጨችበት ምክንያት ትኬት እንኳን ወደዚህ ሀገር ልትመጣ ስትል መቆረጫታ ስልኳን ሸጣ አይደለም አያት ኤደን በደንብ ስሙኝና መልስልኝ ትኬት እንኳን መቁረጫ አታ ስልኳን ሸጣ ኤደን ጋር የምትሰራ ልጅ ነበረች የሷን ብር ይሄንን ምላችሁ ትነግሩኛላችሁ ካልሆነ ተሳስቼ ካልሆነ ምላችሁ ትነግሩኛላችሁ ቆይ ልጨርስ ተናግሮ ሲጨርስ አንቺ ተራ ነው እሺ ልጨርስ ትኬት መቁረጫ አታ እኔ ለማንም ሰው ይሄንን ብያላቅ ዛሬ ግን ክብሬ ስለተነካ ማውራት ፈልጋለሁ ገባሽ ክብሬን የተነካው ማንነቴን የተነካው ትኬት መቁረጫ አታ የያዘችውን ስልክ ሸጣ የያዘችውን ይዛው የነበረውን ስልክ ሸጣ ገባሽ እኔ ባለፈው ብዬሻለሁ ላውራ ብል ብዙ ነገር አወራለሁ ግን ማስረጃ የሌለው ነገር ስለሆነ እየሰማሽኝ ነው ማስረጃ የሌለው ነገር ስለሆነ አደባባይ እንዲ መውጣቱም እንደዚህ በጣም ብዙ ነገር ስለምንተዋወቅ ማውራቱ ለሰው ማስጣት እንጂ አስፈላጊ አይደለም ብዬ ተረድተሽኛል ግን አሁን ከዚህ በላይ ሞት የለም ሞች አሉ እንደዚህ መባል መሞት ነው ግን ሰው ስለሚያቀኝ ኢትስ ኦኬ ማያቀሽ ደግሞ አላ ስለዚህ ማስረዳው ለነሱ ሳይሆን ስለማያቀኝ ሰው ነው ስለዚህ ስልክ መቁረጫ ትኬት እንትን ብላ ትኬት የቆረጠችው ስልኳንና ኤደን ጋር ልትሰራ የምትመጣ ልጅ ነበረች አብራት የምትመጣ ኤልሳ የምትባለች የሷን ብር አርጋ አንድ ላይ አስቆርጣ ነው አንቺንም ትኬት ቆረጭልኝ ስትልሽ አልቆረጥችላትም እሷንም ቆረጭልኝ ስትላት አልቆረጠችላትም በዛ ተናዳ ትኬት ቆርጣ ስትመጣ ቪዛው አልቋል ኤርፖርት ላይ ላይክ አንድ አመት አልፎታል አይደለም ነው ያን ሁሉ ነገር አርጋ የሰው ብር አንስታ ነው የቆረጠችው ነው ስትጫግሽ መልሽ ስለተባለች ነው አልቆረጥንም አዎ መልሱን ሰጣለሁ አይ መልሽ ስለጠይቀኝ ነው ስለዚህ ተናዳ ተጠይቃት ከኛ ጋር ከህዝቡ ጋር አውራ ኖ አልጠይቅም እንዲይዙት ነው ፖይንት አድርገው እንዲይዙት ነው ያ ተናዳ ከዛ ኤደን ጋር የምትመጣዋ ልጅ የሷ ጓደኛ የሰማሽን ነው የሷን ብር አድርጋ ቆርጣ ስትመጣ እንዴት ሆና እንደቆረጠች ታውቀዋለች ያን አርጋ ስትመጣ እንደዚህ አይነት ነገር ተፈጠራሽ መለሷት
ከዛ አስተካክሉልኝ ብላ ስታስተካክል ስትልም በቃ ጊዜያቶች ሄዱባት በዛ ብስጭት ኤደን በራሷ ባንደበቷ እኔ እሷ እንደዚህ አይነት ነገር በዚህ ጉዳይ ከሆነች እኔ ጤና አገኛለሁ ወይ ብላኛለች ለኔ ለራሴ ተጨንቀናል ምክንያቱም አስተካክሉልኝ ብላ ማንም ያስተካክልላት የለም በራሷ ብስጭት ከራሷ ካለባት ነገር ጋር ተጋጅታ በብስጭት ነው መርዝን አንስታ ታማ አይደለም የሚሞተችው ሰው ደግሞ በአንድ ምክንያት ሊታመም አይችልም ተረዳሽ አንድ ሰው ታመመ ማለት መድኃኒት ተደርጎበት ነው የሚታመመው አይምሮ ጭንቀት ያስጨንቀዋል ያሳምመዋል በዛ ፐርፐዝ እኮ አይደለም እቺ ልጅ የሞተችው የህይወት መመሰቃቀልም የሰው ልጅ አይምሮ ያሳምመዋል ብዙ ነገር ሊያስነካው ይችላል አይምሮ ብዙ ነገር በተፈጥሮ ደግሞ ሰሚራ ምንድነው መልካም ሰው ነች ለሰው ጭንቀት እንኳን ለሷ ጭንቀት ለሰው ጭንቀት የምትጨነቅ ሰው ነች ይሄንን በደንብ ያውቃል በጣም ጭንቀታም ነች በጣም አንዳንድ ሰው እንደኛ አይደለች ገባሽ እንትነች ሶ ያንን ነገር ሆነ የሆነችው በእነሱ ምክንያት ነው የሚቆርጥላት አታ እነሱ ይያሉ ስልኳን ሸጣ የሰው ብር አንስታ ቆርጣ እንደገና ስትመለስ ተመልሳ የምትመጣበት ብዙ ነገር በዚህ ነገር ሆነች ኤደንም ይሄን ነገር ብላኛለች እንዲህ ብትሆን እኔ ምንድነው የምሆነው ይሄ ማረጋግጦኝ ነው ወይ ምናምን ተባብለናል አውርተናል እንደ ቤተሰብ እንደዚህ አይነት ነገር ይላሉ ብዬ በፍጹም አልጠበቅኩም እሱ እንዲያረጋት ይላሉ ብዬ በፍጹም አልጠበቅኩም ተረዳሽኝ አባባል ምክንያቱም እኔ ለእንደዚህ አይነት ነገር ያለኝን ነገር ያውቃሉ ሁለተኛ ነገር እቺ ልጅ እኔ አድርጌባት ከሆነ እኔ እንደዚህ አይነት ነገር እንደሚባለው ከሆነ ስትወጣ ስትጸበል ከነሱ ጋር ስትዩ እኔንም እንኳን ስታደውላ ማውራት ትችላለች ተረድተሽኛል አባባሌ እኔ ጋር ነፍሷን ይማረው ሰሚራ ማውራት ያቆማችሁት መቼ ነው መነጋገር የተዘጋጋችሁት አልተዘጋጋንም አግኝታ ተጠቅመው ኖ ስሚኛ አልተዘጋጋንም ማለት እናወራለን ማለት አይደለም ለመጨረሻ ጊዜ ማለት አልጨረስኩም ጥያቄ ለሱ ተናግሮ ሲጨርስ እኔ ጥያቄዎች አሉኝ ያስኳቸው እነሱን ጠይቀዋለሁ እሺ ለመጨረሻ ጊዜ አንተና ሰሚራ የተገናኛችሁት በአካል መቼ ነው ቆየን በጣም በአካል በቃ ከሄደች በኋላ የተወሰነ ጊዜ ምናምን እንጂ አልተገናኘንም አናወራም አመት ግብት ገልጽልኝ ኤግዛክትሊ ጊዜው ኤግዛክትሊ በደም እንዲህ ብዬ መናገር ባልችልም ከአመት በላይ ነው ኦልሞስት 2 አመት ምናምን ይሆነናል ከአመት አይደለ 2 አመት ምናምን ነው ከመሞቷ በፊት ነው ይሄን ምነግርሽ ገብቶሻል ስትታመም በፊት በአካል ለመጨረሻ ጊዜ የተገናኛችሁ ከአመት በላይ እንደዛ ነገር ከመምጣቷ ያው በመታየት ምናምን ካልሆነ መስተቀር የመጣች ጊዜ ለመጨረሻ ጊዜ የመጣች ጊዜ እንደዚሁ ሰላም ነሽ ሰላም ነው ምናምን ሳልፍ የመጣች ጊዜ ሳልፍ በእነሱ ጋር ኔደን ወይ ኤደን ጋር ወይ እሷ ጋር ሳያት ሰላም ምናምን ብዬ አልፋለሁ ከዛ የሁለተኛውን ደግሞ ተመልሳ ስትመጣ ኖርማሊ ማውራትም አቆምኩ በቃ ያለውም ነገር አሪፍ ስላልሆነ ይሄ ምልሽ በግንኙነቱ ነው ምነግርሽ ሲቀጥልም ገና መጨረሻ ላይ ደግሞ ብዙ ማወራውም ነገር ስላለኝ አንዴ ይሄንን ኢሹ ንዝጋ ብዬ ነው ተረተሽኛል አባባ አካል ከተገናኛችሁ ከአመት በላይ በስልክ ያወራችሁስ ምን ያህል እንደዛው በጣም ረጅም ጊዜ ኦኬ ግን አክሲደንታሊ ስትታመም ራሴ አብረን ሄደን መጀመሪያ የአማኑኤል ሆስፒታል ነበር የገባችሁ እሱን አብሬ እየሄድኩኝ ቀን በቀን ከሷ ጋር እንደዚህ ያለውን ነገር እያየን በለት ለውጥ አምጥታ ምናምን በመሃል ጸበል ገባች ተረተሽኛል አባባል ይሄ ነው ያለው ነገር ሪሌሽንሺፓችሁ እስካበቃ ግንኙነታችሁ ፍቅረኝነታችሁ ካበቃ ስንት አመት ነው እሱ ላይ እመጣለሁ ምንም ነገር እሱ ጀምርሽ እሱ ላይ እመጣለሁ እሱ ምንም ነገር የለውም ኦልሞስት የተወሰነ 1 ወርም 2 ወርም የሚሆን ነገርም የለውም ተረተሽኛል አባባል ከዛ በፊትም እንደ ወንድም ነው ከዛ በኋላም እንደ ወንድም ነው ተረተሽኛል አባባል ስለዚህ አንድ ቀን ስህተት ነው ወይንስ ሪሌሽንሺፕ ኖ ምንም አይነት እንትን የለውም ይሄ ስለሱ እመጣለሁ ገና በደንብ ማወራዋል አንዴ ይሄ ይዘጋ ብዬ ነው ተረተሽኛል አባባል ይሄ ርዕስ ይዘጋ ጀምር ከተውቃችሁ ጀምር ኖ አይደለም በቃ አሁን ፖይንቱ መጀመሪያ ይሄ አይደለ ይሄኛው ኢሹ ዋናው ኢሹ አይደለ መታወቅ ያለበት ነገር እና ይሄ ነገር ነው ወጣ እንደገና ከጸበል መውጣቷን አውቃለሁ ከነሱ ጋር አወራለሁ በሰላም እንደሚያወሯ ታውቃለሁ በሰላም ከአያት ጋርም ከሄደን ጋርም ቀን በቀን እንደሚያወሩ አውቃለሁ ሁሉን ነገር አውቃለሁ ሶ ዛት ሚንስ ለምን አልነገረቻቸው እነሱ ለኔ ለምን አልነገሩኝ ተረተሽኛል አባባሪ ለማለት የፈለኩት ኖ ሰሚራ ከጸበል ወጣ
አዲስ አበባ ውስጥ አንድ አመት ጸበል ወጣ ለኤደን አልነገረችኝም ማለች። ለምን አልነገረቻትም? ለምን ጥያቄ ነው። ከዛ የነገረቻት ጸበል ያስታመመቻት ሰው ከሞተች በኋላ ለምን ሰሚራ ድና ዱባይ ልትመጣ እያወሩ ትኬት ቁረጡልኝ እያለች ይሄ ሁሉ ኮንቨርሴሽን መሀላቸው እየተፈጠረ ለምን ሰሚራ አትነግራትም ነበር? ይሄ ነገር እውነት ከሆነ ነው ጥያቄ። እሺ እውነት ከሆነ እንደገና ደግሞ ሀያትም አውቃለሁ ብላለች አይደል? እሺ ሀያትስ ካወቀች ለኔ ለምን አልነገረችኝ? ለኤደን ለምን አልነገረቻት? እሱ የኛም ጥያቄ ነው። ለምንስ መታቀረበች? ለምን? እሺ ሲመጣ ምን እንዳረገብኝ አላውቅም ካለች ሳትመጣስ ለምን እህቷን እዛው ሆና ተስኳት ሳትመጣ ነው የሰማችሁ አይደል? ሳትመጣ ሰምታ ከሆነ ሳትመጣ ለምን አልነገረቻትም? እስከመጣ እንደዚህ ነው ቴክ ኬር ምናወራው ነገር እንኳን አለስ ለምን አላለቻት? ሌላው ይቅር አትሊስት ሌላው ይቅር እንደው በቃ እንደዚህ ነው የምናወራው ነገር አለ ጠብቂኝ የሆነ ነገር ከሱ ራቂ ስመጣ መነግርሽ ነገር አለ ማለት ትችላለች። ተጠንቀቂ አደገኛ ነው። እንደዚህ አይነት ችግር አለ እንደዚህ አይነት ችግር አለ እንደዚህ አይነት ነገር ተፈጥሯል። ሰሚራ ከጸበል መጣ እንዲህ ብላኛለች ለምን አላለቻት? ለምን? እሺ እሷስ ታቸውስ ከጸበል ስትወጣ ደውላ በቃ እኔ እንደዚህ ሆንኩት የነበረው በእንደዚህ ምክንያት ነው ኑ ፈልጋቸዋለሁ ምናወራው ነገር አለ ወይንም ደግሞ ከሱ ራሱ ሳትነግራቸውም ራሱ ኑ ብላ ጠርታ ለምን አላለቻቸውም? ይሄ እኮ የህይወት ጉዳይ ነው። እንደዚህ እንደሚወራው ቀላል ጉዳይ አይደለም። አንዴ በተወራው ነገር ነው ምን ያህል ህይወቴ እንደተበጠበጠ እኔ ነኝ የማውቀው። ቀላል ጉዳይ እኮ አይደል እንኳን እህትሽ ጉዳይ ይቀርና እኔ አሁን ዝም ብሎ እንደዚህ ለምናወራው ምን ያህል ህይወቴ እንደተበጠበጠ እኔ ነኝ የማውቀው። ምን ያህል 2 ቀን ሙሉ እናቴ ስታለቅስ ነው ያደረችው። ገብቶሻል? 2 ቀን ሙሉ እንኳን እንደዚህ ለተባልኩት እንኳን ነው የምልሽ እንኳን እህቴ እንደዚህ አድርጋ ይቀርና እህቴ ብላኝ ይቀርና 2 ቀን ሙሉ ስቲል እስከ ድረስ እናቴ ስታለቅስ እኮ ነው ያለችው። እንዲህ ለተባልኩት ነው የምነግርሽ። ገብቶሻል አይደል አባባሌ? አይደለም እህቴን ሊያውም ለዚህ ያበቃችኝን ለዚህ ቁም ነገር ያበቃችኝን እህት ለዚህ ክብር ያበቃችኝን እህት ብላቸው አይደለም ጠማቂዋም ትሁን ማንም ብላ አይደለም ብላ ቢሆን ማንም ሰው ያደርገዋል። በእህትሽ እናቴ እኮ ነው ያለችው አይደል? እናታችን እህታችን ነች ያለችው አይደል? እንኳን እንደዚህ አይነት ሰው ይቀርና ሌላ ሰው ቢልሽ አታረጊው ታዩ ይቅር። ይሄ ኦን ታርጌት ነው። ለምን? እሺ ለምን? የኔ ጥያቄ ለምን እነሱ አንተን ለማጥቃት ፈለጉም? ለምን? ምክንያቱም ልንገርሽ እንደዚህ ያጡት ነገር አለ። ምንድነው ያነሳሳቸው አንተን ሚዲያ ላይ ወጣው አጣክ ለማድረግ? አይ ዶንት ኖ አላውቅም። አባት መጠየቅ እየቻሉ በሽማግሌ ብዙ አመት አብራችሁ የበላችሁ የጠጣችሁ ሰዎች ዛሬ ስትጣሉ አይ ዶንት ኖ መቼ ባትጣሉ እንደዛ አብራችሁ በልታችሁ ጠጥታችሁ ብዙ አመት ብዙ ነገር አሳልፋችሁ እስከ መዋለድ ደርሳችሁ ለምን ከእህታቸው የወለድከው ልጅ ነገ አድጎ ይሄንን የተቆራረጠ ቪዲዮ ስለሱ ማስተያየት መስጠት ስለምፈልግ አንዴ ገብቶሻል? ለምን እንዳሉ ከነሱ ነው መጠየቅ የምፈልገው። ተረተሽኛል? ይሄን ርዕስ እንዝጋና በደንብ መጠየቅ የምፈልገው ነገር አለ። ተረተሽኛል? ሲቀጥል አሁን ይሄን ነገር ለምን እንዳሉ እነሱ ያውቁታል። ተረዳሽ? እኔ የማውቀው ነገር የለም። ምክንያቱም እሷ ለምን እንደዚህ ሆነች፣ ለምን ተበሳጨ፣ ለምን እንደዚህ ሆነች እንዳይባል ምናልባት ለኔ የኔንም ስም መነሻ መደረግ ተፈልጎ ሊሆን ይችላል። አላማውን አላውቅም እንጂ ለምንድን ነው የተፈለገው? በጣም ይሄ እንቆቅልሽ የሆነ ነገር ነው። ተረተሽኛል? እንቆቅልሽ የሆነ ነገር ነው። ስለዚህ በኔ ዘንድ እና እንዳሉት እኔ ችግር የለብኝም። የትኛውን ቦታ ሄጄ የትኛውን ቦታ ቆሜ መናገር መመስከር እችላለሁ። ይሄ ከሆነ የሚያጸዳቸው ምንም ችግር የለብኝም። እኛም እንፈልጋለን እሱን እንድትምልላቸውና እንዲያዩ እንፈልጋለን። አንደኛ፣ ሁለተኛ ግን ለነሱ አሁን ጥያቄ ቅድም ስለ እህታቸው ፕሊስ እኔ ከነሱ መስማት ፈልጋለሁ። እህት ትኬት ጠይቃ ስላጣች ለምን አቡል እንጋገሽ መጀመሪያ ትክክል ነው አይደለም? አሁን ሰምተናል። ኖ ልጨርሳ ትክክል ነው የሚለው መስማት ፈልጋለሁ። ትክክል ነው አይደለም? ሀያት ተረጋግተሽ ማሬ፣ እኔ ልጠይቅሽ እህትሽ ተናግሯት
ኖ ትክክል ነው ወይ አይደለም? ተናገርኩት ነገር ትክክል ነው ወይ? አንዴ ሶስቴ አምጥተናታል። ለሪዝኑን ጥያቄው መጀመሪያ አይ ወይም አውቲና ከዛ ማብራሪያ የትኬት ታታ ሞባይሏን ሽጣለች አልሸጠችም? ጥያቄ ሞባይሏን የሸጠችው መጀመሪያ ነው። ሞባይል ከአንዴም 4-5 ይሸጣለች እሷ ማለት ነው። ገባሽ? እኔ ነው አላጣችም። የትኬት አታለች። እኛ እንድትመጣ አንፈልግም። ከአንዴ ሶስቴ ሪዝን አለ ሁሉም ነገር አይደል ሀቢባ? ያለ ምክንያት አይሆንም። ምክንያቴ ልንገርሽ ከአንዴ ሶስቴ አመጣናት አምጡኝ ስትል እንደዛ አይደለም። አንዴ ጥያቄ ይስተካከል ነው። ጥያቄ ይስተካከል ነው። አዎ ግን ኖ አይናገሩ። ጣልቃ መግባት ፈልጌ አይደለም። ጥያቄ ይስተካከል። ጥያቄ ይስተካከል ነው። አየዝሽ አንዱ የትኬት ብር አታለች። ሁለተኛ ነገር ደግሞ ማለት እኛ እንድትመጣ ስላልፈለግን ነው እሺ። እና ደግሞ መግባት ፈልጌ አይደለም። እኔ እንደዚህ ላወዛዝግበው አይደለም ትኬቱንና ሁለተኛ ነገር ደግሞ ኤደን ጋር የምትመጣው ልጅ ብር አንስታ ጨምራ አይደለም የቆረጠችው ብር አንስታ አንስታ ቆርጣለች። እኛ ሳናቅ አሁን ልመልስልሽ ምክንያቴ ምክንያትሽን አሁን አስረጂ። አዎ ብለሽ መልሰሻል። ስለዚህ ምክንያት በአሁኑ ሞባይል ቀድማ ነው የሚሸጠው። ሁሉንም ሞዴሬተሮች ምንም አይነት ኮመንት ሚውት አታድርጉ። ሰው በነፃነት የተሰማውን አዳምጦ የተሰማውን አስተያየት የመስጠት መብት አለው። እነሱ ላይም ሆነ እሱ ላይ ማንም ላይ እኔም ላይ አሁን ልንገርሽ ምክንያት የፈለጉትን አስተያየት የመስጠት መብት አላቸው። ኮመንት ሲወታይቼ ነው ሚውት አታድርጉ። ይሄ ፌር አይደለም። አሁን ምክንያቴ ልንገርሽ ስልክ የሸጠችው አሁን አይደለም ከአንድ 4-5 ነው የምትሸጠው ስልክ ኤቭሪ ታይም ማለት ነው። ሳሚራ ሙሉ ለሙሉ አልዳነችም። ከአንዴ 3 አምጥቻታለሁ። አንዴ ትኬት በጣም ውድ በነበረ ሰዓት መጣ። ሁለት ሰው እኩል አያወራ ከአንዴ ይኸውልሽ አንዴ መጣ በ2 ቀኗ ተመልሳለች። ትኬት ውድ በነበረበት ሰዓት አምጥቻት ማለት ነው። አንዴ አመጣኋትኝ አልተሻላትም። ልጁን አዝላ አሚርን ህፃን ልጅ አዝላ እንግዲህ እሱ ቤት ድሮ ይሰሩ የነበሩ ሴቶች ካሉ ካፍቴራው ደጅ ሄደች ታጸዳለች፣ በየቦታው ትወድቃለች። ገባሽ? እዚህ ጋር የሰው መሳቂያ ነው የምትሆኚው እንጂ ማንም ይሄ ብሎ ችግርሽን የሚረዳልሽ የለም። ተረዳሽን? እንደዚህ 2 የመጣች ልክ አይደለች። አንዴ ደግሞ የመጨረሻ የመጣችው መጣች ካፍቴራውን ሸጠች ሄደች። አሁን በመጨረሻው ልምጣ ስትል ጸበሏን አልጨረሰችም። እኔ የኢድ ቀን ስታገኘኝ ድንገት ነው የመጣችው። የኢድ ቀን ማለት ነው። ሳሚራ መታ እዚህ ተሽሎኛል ብላ መታ ስትበጠብጥ እንደነበር እሱም አይክድም። ካፍቴራው እየሄደች ስታጸዳ ምን ስትል ገባሽ? እንደ ደግሞ ወታችን መሳቂያ እንድትሆን አንፈልግም እንጂ የትኬት ብር ማለት ምንም አይደለም። ያውቃዋል እሱ ገባሽ? ግን አንቺም ብትሆኚ በእኔ ቦታ እህትሽ የሰው መሳቂያ ስትሆን በየቦታው እየሄደች የማይሆን ነገር ስታረግ እንዴት ነው እንድትመጣ የምትፈቅጂላት? ኢትዮጵያ ስትሆን ደህና ነበረች። ኢቭን ቤት ተከራይታ ብቻዋን ስትኖር ነበር ምናምን። በአሁኑ ለምን እንድትመጣ አልፈለግንም። ሀቡ ጸበሏን እሷ ለእኔ እንዲህ ብላኝ የኢድ ቀን መጣሁኝ ወደ ድሮ። ለኤደን አልነገርኳትም እኮ አላልኩሽም? እንደምናወራው እኔ ኤደን ሁሉ ነገር የምናወራ ሴትዮ ሳሚራ እንዲህ አላለችኝም አላልኳትም? ነግሬያታለሁ እኮ ለእሷም፣ ግን እሷም አልራቀችም። ለኤደን ኖርማሊ በቴክስት ነግሬያታለሁ። ግን ቻፒ አንተ ኤደን እንዲያድግ ሳሚራ እንዲያድጋብኛለች ብዬ ከቀረቤታችንም መጠየቅ ቆይ ሀያትዬ መልስሽ ነግሬያታለሁ ነው ነግረሻታል? እንደመጣሽ ለሄደን ነው ነግሬያታለሁ። ሄደን ነግሬያታለሁ። እናወራለን ብዙ ነገር ነው የምናወራው። ሀው ከመሄን አልነግራትም እና ከነገርሻት ሁለታችሁ ተራራቃችሁትም ታዲያ እሷ ነበረች። እኔ እኮ አልኩሽ ትናንት ስታወራ የምንገናኘው ኢቨን እሷ ካፍቴሪያ ነው አልኩሽ እኮ። ይሄን አላሁ አለም ብዬሻለሁ። ከትናንት ወዲያ ላይቭ ላይ ግን እንደመጣው ልነግራት መጥቼ ሳልነግራት ቀጠልን ህይወትን እኮ ነው ያልሽው። አባባሌ ይኸውልሽ እህቴ ያለችኝ ስትሄጂ ኤደንን አርቂልኝ ከሱ ነው ያለችኝ። ገባሽ? እኔ ግን ለኤደን ኖርማል እንኳን ይሄን ነገር ብዙ ነገር የምናወራ ልጆች ነን። እህቴ ናት አይደለ? ሳሚራ እኮ እንዲህ ያለችን ብያታለሁ። ኖርማሊ ኦፍ ኮርስ እላታለሁ። እንዴት ነው ማልላት ለኤደንም። እሱን ግን መጠየቅ አልችልም እንዲህ ብዬ። ግን ቻፒ ጠልታለች ብየዋለሁ። እሱም ብለሻል ጠልታለች። እንደውም ያልሽውን ልንገርሽ፣ እኔ በደንብ ነው እኮ የማዳምጠው ማሬ። አይዞህ ካትመጣም ከዚህ በኋላ አትረብሽክም ጠልታ ካለች ነው ያልሽው። ለኤደን ግን እንደምናወራው ብላኛለች ነው ያልሽው። ከትናንት ወዲያ ግን ብያት ለኤደን ኖርማል እናወራለን። ሀቡ እዚህ ጋር ምንም የምጨምረው የምቀንሰውም ነገር የለም። 2-3 የመታ ካፍቴራው ለምን አላመጣትም? የትኬት ታታ ነው ላለችው ማለት ነው ላለው ነው የምመልስልሽ። አሁን ቻፒ ራሱ ካፍቴራ እየሄደች የቻፒን ቆሻሻ ስትጠግ ምናምን ምን ሲል እንዴት ነው ዝም የምንለው አይደለ? ከዛ እንድትመጣ አልፈለግንም። በአሁኑ እሷ ጸበሏን አልጨረሰችም። አሁን ልምጥ ያለችን ሰዓት የተመለሰችው ሰዓት ቻፒ እውነቱን ነው
የትኬት ቁረጪ ላኪልኝ ስትለኝ ኖ ብያለሁ። ለምን እንደሆነ ታውቂያለሽ? ጨርሳ ነው መምጣት ያለባት እዛ ጋር ጸበሏን። እሷን መምጣት የፈለገችው ቻፒ ጋር ይቀርብጋለኝ። እሱን መቀበል እፈልጋለሁ። ካፍቴራውን የሸጡት እሷና ቻፒ ናቸው። ገንዘቧን ያስቀመጠችው እሱ ጋር ነው። 1000 2000 እያለ ነው ቻፒ ኦልሬዲ የጨረሰላት። ሂሳብሽን ለምን አትሰሪም ስንላት እዚህ የመጣች ጊዜ ኖ ነው የምትለው። ገባሽ? አልፈልግም። ከዛ መጨረሻ ላይ ምን አለችኝ? ለእሷ መጥቼ እንደዚህ መውሰድ እፈልጋለሁ አለች። ግን እዛ ጋር አይ ቲንክ ንሳ ምንድነው አባቶች የሚሄዱበት አለ ርሳ አይደለም ግዴታ መጨረስ አለባት ጸበሏን። በመመለሷ ተናዳ ከሆነ ለምን በዛ ቀን ውስጥ አላጠፋችም? አቡ ገባሽ? ወዲያው ሲመለስ የንዴት ነው አይደል የሰው ልጅ የሚያደርገው። እኔ በሆን በሷ ቦታ ወዲያው ሲመልሱኝ ወዲያው አጠፋለሁ አይደለ? ለምን ደብዳቤ አልጻፈችም እህትሽ? ምንም አይነት ደብዳቤ አልጻፈችም። ልጇ ነበር፣ ልጇን መኝታ ቤት አስገባች። እናቴ ተኝታ ነበረ። ምንም አይነት ደብዳቤም አልተጻፈም። ምንም የተጻፈ ነገር የለም። ለብር ነው እንኳን እሱ ገባሽ? እንኳን ለብር ነው እንኳን ከመጠጣቷ በፊት መርዙን ከመጠጣቷ በፊት ለመጨረሻ ጊዜ ስልክ የደወለችው ማን ጋር ነው? ወይ ቮይስ ያስቀመጠችው? ቀንኛ አውተናል። እኔ እና እሷ እሮቡን አውተናል። ቮይስ ምናምን አላስቀመጠችም። ስልኳን ሽጣው ነበር መጨረሻም ላይ በእናቴ ስልክ ማለት ነው። ደውዬ ጠዋቱ ላይ አውርቻታለሁ እሷም ማለት ነው። ሳሙ እንደዚህ ካንስል ስለሚላክ ፎቶ ላኪልኝ ስላት እሺ ብላ ሄዳ ፎቶ ተነስታለች። ፎቶዋ ተነስታለች ልትልክልኝ ማለት ነው። ገባሽ? እንኳን ለትኬት ሊቸግር ሀቡ ኦልሞስት ልጅ 4 ዓመት ነው ልጇ። ሰሚራ ስትታይ በጣም ጠንካራ ሴት ናት። ከማንኛውም ሰው የሚያደርገው ገንዘብ እንዳላት ነው። ገባሽ? እንደ ስትሮንግ ሰሪነቷ ብዙ ዓመት እንደተቀመጠችው። ግን እኔ እንኳን ለትኬት ልጇንም ሁሉ ነገሩን ይዤ አንቀባረር እህቴን ያስኳት እኔ ነኝ። እንኳን ትኬት ሞባይል በጣለሽ ቁጥር ሞባይል እልክላታለሁ። ወቅ ስትለኝ እልክላታለሁ። የፈለገችውን ነገር ነው ማድረግላት። ገባሽ? እንኳን ትኬት ግን ትኬት እንዳትመጣ ለምን የፈለግንበት ምክንያት አቡ አልጨረሰችም። እዚህ ጋር እህታችን ናት አይደለ? የሰው መሳቂያ እየሆነች ነው ያለችው። አንዴ እሱን ካፍቴሪያ ሄዳ ታጸዳለች፣ አንዴ የምታደርገው ነገር እንደዛ። እሺ አሁን ሚዲያ ላይ ለምን ወጣን ደግሞ ለሚለው ጠይቋል አይደለ? ለምን አስፈልግ አላለቀም ማሬ እህታችሁ አላህ ይርሐማትና ቆሻሻ ስታጸዳ የሱን ካፌ እየመጣች ከሱ ስርስር ስትል እናንተ ይሄንን ነገር አልወደዳችሁትም። ዳትስ ዋይ እሱም አይወደውም። እሱም አልቆረጣችሁላትም። ሪዝናችሁ ትኬት ያልቆረጣችሁበት ይሄ ነው። ሙሉ ለሙሉ ትዳን በቃ ሙሉ ለሙሉ ወደ ሰሚራ። እኔ የኢድ ቀን ለሄደን ያወራሁትኝ ሀቡ ማለት ደስታሽን መቆጣጠር አትችይም። ገባሽ? ስታወራኝ ሰሚራ እሱ እንደዚህ አድርጎብኛል ያለሽ ቀን በጣም ነርቨስ ሆና ብዙ ጊዜ እኔን ነው የምትጣላኝ ምናምን። ለምን እኔ እንደመጣሁ ግንኙነታችሁን ስላልፈቀድኩኝ ከኔ ጋር ማትስማማ ምን አለችኝ? ይቅርታ የሚያበሳጨኝ ምንም ያለብኝ ነገር ነው። ገባሽ? እኔ ለሄደን በዛ ሰዓት ስነጋ ደውዬ ሄዱ እህታችን ዳነች በቃ ገባሽ? አሁን ይሄን ጸበል ከጨረሰች ብትመጣ የድሮ ሰሚራ ተመለሰችልኝ ብዬ ነው ደስታዬን ነው። አዎ ግን ጥያቄ እንጂ እየመለስሽልኝ ስለሆነ አንድ ላይ ልጠይቅሽና መልሽልኝ። አልጨረስኩም። የኔ ጥያቄ ነበረው እናንተ እህታችሁ እንድትመጣ ስለማትፈልጉ የእሱን ቆሻሻ ስለምታጸዳ ካፌውን ምን ልጨርስ እሱም አይፈልገውም እና ብዙ ስለምትረብሽ እህትሽ ዳቲ ዘሪዘን ትኬት ያልቆረጣችሁላት ለዛ እንድትመጣ አልፈለጋችሁም አይደል? ይሄ ነው መልስሽ። ከዛ ከትንሽ ቀናት በኋላ ደግሞ ምን ሀሳብሽን አስቀይሮሽ ወረቀቷን ልታስተካክላት ፎቶ ተነስተሽ ላኪ ያልሻት እንድትመጣ አልፈልግም ብለሻል። በጥቂት ቀናት ልዩነት ከሀያ ቀን ወይ 15 ቀን ታዲያ የአይምሮ ነው። 20 ቀን ድና ነው ነይ ያልሻትና ጸበል ሲገቡ ሀቡ ጸበል ልጇም ይብን ገብቶ ነበር። እሱ ጨርሶ ይዞ መጣ ነበር። እሷ ይመስለኛል 1 ሳምንቱን 10 ቀን ቀርቶሻል ተብላ እሱን ሳትጨርስ ነበር የመጣችው። ለምን አባ የሚሄዱበት ቦታ አለ አይደል? አባቶች ወይንስ ቦታ ምናምን እዛ ስለሄዱ ሄዳ ጨረሰች። ጸበላውን ጨረሰች። አቡ 10 ቀን ነው 7 ቀን ነበር የቀራት። አባ መጡ ጨረሰች ጸበሏን። ስጨርስ ልምጣ ስትል ኦኬ አልኳት። ጠይቂ ኦኬ። ስለዚህ ድናለች ብለሽ ስላመሽ ድጋሚ እንድትመጣ አሳባሽ እኔ ኢቭን ጸበሏን ሳትጨርስ አቡ ይሄ 7 ቀን ምናምን እየቀራት የኢድ ቀን ያወራችን ሰሚራና ላለፉት ኦልሞስት እሷ ከታመመች 3 ዓመት ከምናምን ነው። ገባሽ? ይሻላታል፣ ይመልስላታል፣ ደህና ትሆናለች፣ አንዴ አትሆንም። ያን ግን የኢድ ቀን ያወራችን ሰሚራ የድሮዋ ማለት ነው ማቃችን እሷን ሆና ነው ያወራችን። እዚህ ጋር ነው የምጠይቃት ሀቢባ አንተ ያቺ አሁን እዚህ ጋር እንደተናገረችው ከሆነ ደህና መጀመሪያ እንዳለችው ከሆነ ደህና ስላልነበረች ነው። አዎ እሺ ትመጣ ነበር እሱ
ታረግ ደና ስላልነበረች ነው አይደል? ዛት ሚን ታረኩት ከዛ ስለዚህ ተመልሳ ከዛ ሄደች። ይሄማ የሆነበት ምክንያት መጀመሪያ ስለሚያማት አይደል? እንደዚህ የምታረግ ነበር። ዛት ሚንስ አሁን ጨርሳ ወጣች አለች። ዛት ሚንስ ደና ሆና ወጣች ማለት ነው አይደል? ጨርሳ ወጣች ማለት ደና ሆና ወጣች። አንድ የቀረው የሚጠቀረም ደረጃ የሚያደርገው ያት ቆይ ጥያቄውን እየሰማን ነው። እሺ ደና ሆና ወጣች። ስለዚህ ደና መጀመሪያ ማትቆርጥላት ስለሚያማት አሁን ግን ደና ወጣለች። ተጠምቃ ጨርሳ ደና ሆና ወጣለች አለች አይደል? ታዲያ ለምን አልቆረጠችላት? ለቆይጥላት አሁን ያልኳት ፎቶ ላኪ አልኳት። እንደገና ደግሞ ተስተካክልላት ፎቶ ላኪ ያለቻትና ፎቶ ተነሳች። እሺ እንደገና ደግሞ ደና ሆና ከወጣች በቃ በጣም ደና ሆና ከወጣችና እንትን ካለች ብዙ ነገር ታውቃለች ማለት ነው አይደል? አዎ። ስለዚህ ለምን አሁን ቅድም የሰማሽውን ኤደን ሀያት አልነገረችኝም ነው ያለችው አይደል? አዎ እሷም አልነገርኩትም ነበር ያለችው። በድጋሚ ደግሞ ነግሬታለሁ አለች። ረጅም ሰዓት ስናወራ የነበረው ባልነገረችምና በነገረችው ላይ ነው። በጠማቂዋ ነገረችኝ እዛ ስገባል ነው ያለችው አይደል? ኤደን ያለችው ምንም ነገር እህቷ አልነገረቻትም። ለመጀመሪያ ጊዜ አንተ እህቷ ላይ መድኃኒት እንዳሰራክ የነገረቻት አስጠማቂዋ ኢትዮጵያ ሄዳ እህቷ ሞታ ከተቀበረች በኋላ አስጠማቂዋ ስታገኛት የእህትሽ የልጅ አባት የት ነው ስትላት ዱባይ ነው አለ አለቻት። ከዛም በኋላ ስትላት ምን አለች? እሱ እኮ ነው ጸበል ስትጠመቅ እኮ ለፈለፈች እሱ እኮ ነው ያስደረገባት ስትላት ስትነግራት የዛኔ ነው እሷ ያወቀችው አስጠማቂዋ። ከዛ ጓደኛዬ እኮ ነው አዎ አለ ምን ነው ጓደኛዬ እኮ ነው ስትላት እንዴ አንቺ ነሽ እህትሽን የገደልሻት ጓደኛዬ የምትዩ ሰው እሱ እኮ ነው ያደረገባት መድኃኒት አለቻት አስጠማቂዋ። ስለዚህ እህቴ አልተግባቡም ማለት ነው ከአስጠማቂዋ ነው ብላለች። ሀያት ደግሞ ነግሬያታለሁ እያለች ነው። መጀመሪያ ደስታችንን ማቆጣጠር አትችይም ምንም አትችይም እንጂ እኔ ወይ በዛ ሰዓት የእሷን መዳን ፎከስ ባላረግ ኖሮ ወይ የሆነ ጭንቅላት ቢኖረኝ ነው አትሊስት ሰሚራ እንደዛ ስታወራ ሪካርድ ማድረግ ሚዩት ነኝ እዛ ጋር እንዴ ይፈጠራል ብሎ ማንም የሚያስብ ሰው የለም እኮ አይደለም። ደስታዬን ነው በቃ እሷ እየዳነችልኝ ነው ምናምን ብዬ በስልክ እንዲሁ ብላኛለች ብያታለሁ። በስልክ ማለት ነው ገባሽ? ከዛ ኤደን አላለችኝም እንዲህ አለች ምናምን ትላንትና ብዙም አልሰማውም። ለመጀመሪያ ጊዜም እንደዚህ ሲሆን ስትገቢ ኦልሬዲ እኛ እንደምንገባም እኮ አናውቅም። ትላንትና አሁን ተሳስተሽ ነው ትናንትና ሜቢ ሊሆን ይችላል። የሰው ልጅ ስህተት ይሳሳታል። ማንም ገብቶ አያውቅም። እኔም በህይወት ዘመኔ ላይፍ ገብቻለሁ። በጣም ይሳሳታል። ሀያትን ችግር የለውም። አንቺ ሰው ነሽ ትሳሳቻለሽ። መልአክ አይደለሽም። ተሳስተሽ ነው። ኤደንስ አልነገረችኝም። የሰማሁት ለመጀመሪያ ጊዜ ጸበል ካስጠማቂዋ ነው ያለችው። ኤደን እንደዛ ብለሻል? አቡ ብያለሁ ነግረሽኛል። ከሱ ጋር እሷም ነግራኝ እኮ ብያለሁ። ሀቡ እኔ እንደዚህ ደብረኝ ራሱ አንቺ ለመጀመሪያ ጊዜ እህትሽ ምን እናወራለን? ቆይ ልንገርሽ ሀቡ እንደተደረገባት ያወቅሽው መቼ ነው ስልሽ ጸበል አስጠማቂዋ እህቴ ሞታ ኢትዮጵያ ነው ያወቅሽው አይደለም ያቺኝ ሀቡ መቼ ነው ከሱ ጋር ላስት ያወራሽውና የጨረስሽ? አይደለም እያወቅሽ አብረሽው ለምን ትበያለሽ ትጠጫለሽ ከእህትሽ ገዳይ ጋር? እህትሽ ላይ መድኃኒት ካስደረገ ሰው ጋር ስልሽ እኔ ያወቅኩት ባወቅኩ ሰዓት ትቻለሁ። እሱን ያወቅኩት ከሞተች በኋላ ጸበል አስጠማቂዋ አግኝታኝ የእህትሽ የልጅ አባት የታለ አለችኝ። የታለ ስትለኝ አለ ምን ነው ፍሬንዴ እኮ ነው ስላት አንቺ ነሻ እህትሽን የገደልሻት መድኃኒት ያስደረገባት አለችኛል። ከዛ በፊት አታውቅም። እህትሽ አልነገረችኝም። እኔማ በሰዓቱ ሳቅ ዘጋሁትኝ ተውኩት። ከዛ በፊት አታውቂም ወይ ብለሽኝ እኔ አላውቅም ብዬሻለሁ። እህት ያልነገረችኝም ከዛ በፊት አላውቅም። ለመጀመሪያ ጊዜ ጸበል አስጠማቂዋ ናት የነገረችኝ። ከዛ በፊት አታውቂም ብለሽ አቦ የጠየቅሽኝን ሪካርድ አውጪልኝ። እኔ ከመጀመሪያም የገባሁት ይኸውልሽ ከመጀመሪያ ጊዜ የሰማሁት ከጸበል አስጠማቂዋ ነው ማለት ምን ማለት ነው? መቼ ነው የተገናኛችሁት? አቡ ስሚ መጨረሻ ጊዜ ከእሱ ጋር ማውራት እስከ መጨረሻው ኢቨን ምን አልኩሽ? ሰሚራ እንደዚህ አስደረገ የደወልኩት በእሱ ስልክ ነው ሁሉ ብዬሻለሁ። ውሸት ስለማይሆን ምንም ነገር ውሸት ስለማይሆን ይወጣል። አቡ ኢቨን እንደዚህ አድርጋ እህቴ ስደውል በእሱ ነው የደወልኩልሽ።
ኢቭን ነው ያልኩሽ። ከዛ በኋላ ኢትዮጵያ ሄጄ መቼ ነው ያወራችሁት መጨረሻ? ኢቭን እህቴ ኤርፖርት ሁሉ አልፌ ከሰማሹ ለመጀመሪያ ጊዜ የሰማሹ ከማን ነው ስልሽ ከጸበል አስጠማቂዋ ለኔ ያልሽኝ ለመጀመሪያ ጊዜ ታውጣልሻለሁ ማሪ። ለመጀመሪያ ጊዜ የሰማሹ ለምን ከእህትሽ ገዳይ ጋር ትበያለሽ ትጠጫለሽ እህትሽን ካሳበደ ሰው ጋር ለመጀመሪያ ጊዜ የሰማሹ መቼ ነው ስልሽ ኢትዮጵያ ያልሽኝ ዛሬ ነው? አዎ ዛሬ እኮ ነው ኢትዮጵያ ሄጄ ዛሬ እኮ ነው ይሄን ጥያቄ ጠይቁሽ። ኢትዮጵያ ሄጄ ጸበል አስጠማቂዋ አግኝታኝ እሷ የእህትሽ የልጁ አባት የታለ የልጁ አባት ስሙን እንኳን አታውቀውም የልጁ አባት የታለ ብላ ነው የጠየቀችኝ። ስጠይቀኝ አለ ፍሬንዴ እኮ ነው ምን ነው ስላት አንቺ ነሽ እህትሽን የገደልሽ ያውቃል ስለሷ አለች እኮ ነው። አዎ እኮ እንደዛ ያውቃል ስለሷ ስለኝ አዎ ያውቃል ፍሬንዴ እኮ ነው አልኳት። ስላት እንዴ አንቺ ነሽ እህትሽን የገደልሻት አለችኝ። አዎ ብዬሽ እሺ አቢባ አሁን እዚህ ጋር አቢባ አንዴ ደግሞ ማናገረው ነገር አለ። ቀደም አሁን ረጅም ሰዓት ሰጥተሽ ስትሰሚ ኢቭን ልጠይቂ እስቲ ያቋረጠሽ ነው ያለው አይደለ? አሁን ደግሞ ልክ እኛ ስናወራ ፕሊስ ልክ እኛ ስናወራ እንዳያቋርጠን ስለ ትኬቱ ጋር ደረሰሽ አይደል? አንዴ ልክ እንደዚህ አዎ አምነናል የካረው ነገር የለም አይደል? እቺ ልጅ እኔን ተይኝ ሀያት አይደለም ለእህቷ ኦኬ መጀመሪያ ስትታመም የኮሮና ሰዓት ትኬት ቆርጦ ማን ነው የወሰደው? እሱን አንድ በይ ያዥልኝ። ሁለት ለተወለደው ልጅ አሁን ለተወለደው ልጅ በህይወት እያለች ኮሮና ሰዓት ማን ነው ትኬቱን ቆርጦ እሱን ኢትዮጵያ ወሰደው? አንድ ላይ ወሰደቻቸው። ማናት? አንድ በሀቡ ጻፊ። ሁለተኛ የምነግርሽን ሁለተኛ ለተወለደው ልጅ አይደለም ሞታ በህይወት እያለች እሱ የ10 ፓውደር ወተት ገዝቶለት ያውቃሉ። እንኳን ትኬት ለእህታችን መቁረጥ ሊያቅተን አይደለም ቀጥ አድርጋ እስካሁን ሁለት ልጆቿን የምታስተምረው የምትይዘው እሷ እቺ ሀያት ለደቹ ከሱ አንዴ አንድ ነው ግን ሁለት ነው ልጆች ያሏት። ሁለቱን የምታስተምረው የምታሳድገው ሀያት ናት። አይደለም ለትኬት ልትቸገር ማለት ነው። አንድ በይ ይሄን ያሽ ሀቡ ሲቀጥል ሲያወራ ይቅርታ አድርጊልኝ ከሁለት ሰው ነው የምትሰሚው አውቃለሁ። ኢቭን ልጠይቅሽ እስቲ ቆይ በኋላ ይልሻል። እንዴት ነው እውነቱን የምትረጂው? ገባሽ ሀቡ? አንቺ የምጠይቂው አሁን ጽፌው ግን አየሽ ሀቡ ቆይ እንደዚህ ስልሽ የሆነ ነገር ጠይቂ ወደ ኋላ ያመጣሻል። ወደ ኋላ ሀቡ አንድ ነገር ሁሌም ነው የምልሽ። አዎ እንደዚህ ምንም የምንክደው ነገር የለም። አዎ ብላለች። ሁለቴ ቆርጣ አምጥታት እኔ ልጄ ሁለቴ ቆርጣ አምጥታት አንድ ቀን መታ በንጋታው ነው ሄደችው። እቺ ታናሻችን ናት የሁላችንም ኦኬ። እሷ በቃ እሷ ናት ቀጣርገች ኢቭን የምታስተምረው። አሁን የተወለደው 4 ዓመት ሆኖት አሁን አንድ ወተት ገዝቶ አያውቅም። ትኬት እንኳን ሊቸግረን ቀርቶ ስልክ ትሸጣለች። አዎ ስለሚያማት ገብቶሻ እዚህ ጋር መታ ጠርጋለች። አዎ ጠርጋለች። እሱ ጋር ሄዳች። አዎ ታስቸግረናለች። አዎ እየለመን ነው እግሩ ላይ እየወደቅ ነው። ና በእናትህ አንተን ስለምትለን ነው እየለመን ነው። አሁን ያለችው ራሱ ከጸበል ስትመለስ አንዴ ላውራበት ከጸበል ስትመለስ እሱን ጠላችሁ ነው ያለችው። እሱን ትለናች አቡ እኔ ልጄን ነው የምልሽ ካፍቴሪያው ተሽጦ አብረው ኦፊስ ሄደው የጨረሱት እሱና እሷ ናቸው። ኦኬ መጣው ከዛ እንደዚህ ነው የምጠራው። በጨረሱት ምኑን ኦፊስ ካፍቴሪያ ሲሸጡ አብረው ሄደው ነው የጨረሱት እሱና እሷ። እኔና የእሷ የእህትሽ እሷን ይማራል። አቡ አንድ ነገር ልንገርሽ ከታመመሽ በኋላ ነው ካፍቴሪያ የተሸጠው። እሱን ሁሉ ጨርሰዋለች ማለት ነው። ከዛ መታ ሁሉ ማለት ነው ካፍቴሪያ ኮሜንታተሮች እህቴም ነግራኝ አልተውኩትም መገናኘት ከሱ ጋር ብላለች። እሺ ላይቭ ሪከርድ እናወጣውና እናገኘዋለን። ቴንክ ዩ። እሺ ብያለሁ ቴንክ ዩ። ሀቡ አታቋርጭኝ እንዳረሳው ገባሽ አይደል ማሪ? ከዛ ካፍቴሪያውን ሲሸጥ አብረውን ሄዱ። ታማ ከጀመራት በኋላ ነው ኢቭን መታ ነው የምነግርሽ አቡ ሂሳብ ስሪ አልኳት። ልጄ ሂሳብ ስሪ ያሻችሁ ለምን 1000 2000 ነው የሚሰጣት 2000 1000 2000 እንዳይገባ ልጨርስ 1000 እንዳለ ምጽፈው ነው ያጂና አንቺ ከፈለሽ በኋላ እንደፈለግሽ አድርገሽ ጠይቂ። እሺ ይኸውልሽ እያበዛሽብኝ ስለሆነ እስካሁን የጻፉት 2 ነው ያው ያሱ እኮ ይብሳል ረጅም እያደረገ ስለሚያስረዳሽ ነው ያሱ ነው የሚብሳል። እንደው ማጠራጠር እንዴ ነው እኔ እኮ ነጥቦችሽን እንዲይዝልሽ ለአንቺ ለጥያቄ እንዲመችሽ ነው። እስካሁን ያስኩት 2 ነጥብ ነው። ትንሽ ማለት አንድ ኮሮና ሰዓት ትኬት ቆርጦ የወሰደው ማን እንደሆነ 4 ዓመት ሙሉ ለልጁ ወተት ገዝቶ ያውቃሉ? ይሄን ጥያቄ ነው ያስኩት። ካፍቴሪያ ሲሸጥ እሱ ሄዶ ኦፊስ ጨርሶ ኦኬ። ከዛ ብር 1000 2000 ያለ ተቀብለው ኢቭን ነው ምጭ እዚህ ያለች ያመማት ሰዓት እንትን ብለዋለች። ሂሳብ ስሪ ስላት ምን አገባሽ አለችኝ። እኔ ምን አገባሽ
እሱ የልጅ አባት ነው ይመለከታል። የሆነ ነገር አድርጉ ለሱ ነው የሆነ ነገር አድርጉ ለሱ ነው። እኔ አይደለሁም አልኩሽ። ሀዩ ናት በሀዩ ነው የምነግርሽ። ካፌሬ የተሸጠበትን ብር እሱ ጋር ተቀምጦ 1000 ድርሃም እያደረገ ነው የከፈላት። አዎ ተቀበለ። እንደዚህ ነው እያደረገች የተቀባበለች እንደዚህ እያደረገች ከዛ የሆነ ሰዓት አልቋል ወይ አረ ከዛ እሱ ራሱ ያስታውሳል። ሂሳብ ስሪ ስላት ምን አገባሽ አለች። ደብተር ጽፎላት ታማ ነው ሂሳብ የተሰራው ገባሽ አይደል አቡ ጭንቅላቷን ከመማ በኋላ ከዛ ድጋሚ ያመጣነሳት ሰሙ ሂሳብ ስሪ ሲባል ምን አገባሽ አለች። አሁን ጸበል ተጠምቃ ከመጣሽ በኋላ አሁን የዛሬ አመት ለኢድ ነው የምንልሽ። እንደዚህ አይነት ብርም አለኝ እሱ ጋር ሄጄ ካፍቴራ ተከራይቼም እሰራለሁ ምናምን ብላ ነው እንደዚህ ያለችው። ገብቶሻል? አሁን እሱ የሚያመጣልሽ ሪዝን አንድ ሌላ ደግሞ ትክክለኛ ታሪክ ልንገርሽ። ኦኬ ቢዝነስ ለተባለው ሀቡ በፍጹም እንዳያቋርጠኝ እንዳረሰው በስነ ስርዓት ያዥልኝ። ቢዝነስ ለተባለው ኢቭን ነው የምልሽ ዱባይ ላይ አምጥተሽ ይቅርታ ጠይቀሽ እዚህ አካባቢ ጠይቀሽ እኛ እንደዚህ ለሱ ልንቀና ምናምን አይደለም። ሌላውን ልንገርሽ አይደለም የመጀመሪያውን ኮፊ ሾፕ ቻፒን የሚያውቀው ያውቀዋል። ካርሊፍት ነበረ ቪዛ ሁሉ ተበላሽቶበት ኦኬ ተጣጥረን እንትን የተባለለት ነው። አንድ በያዥ ሁለተኛ የመጀመሪያውን ኮፊ ሾፕ ሲከፍት እንኳን ይሄኛውን መጀመሪያ አሁን የሚያመጣቸው ሴቶች ማንም ሳያውቀው የመጀመሪያውን ከፍ የእህቴ ብር የዚች 20 ብር መኪና ገዝታ ኢትዮጵያ ልካ የመኪናው የቀረጥ ብር እሷ ሲስተራችን ጋር ነበር እህታችን ጋር ካፍቴራውን ፈልገው እሱ ደህና ነበረች ቆይቷል ነው የምነግርሽ። የመጀመሪያውን ነው ሞራች ገባሽ ዜነኛ ነበረች። ከዛ እሷ ጋር በረ ነበር በአጋጣሚ መኪናው ጅቡቲ ገባ። እሷ ደግሞ በአጋጣሚ ካፍቴራ አግኝታ ያንን ካፍቴራ እንዲከፍት ያንን ብር ሰጥተዋለች። የእህቴን የዚችኛዋን እህቴን የቀረጥ ብር በዛ ነው የከፈተው ሁሉ ይሄን ሚስ አድርግልኝ አብ እኔ ሚውት አደርገዋለሁ ችግር የለም። በምን ብር ነው ማሬ? በምን ብር? በእህቴ ብር በዚህ በትንሿ ብር መኪና ልካ ጅቡቲ ገብቶ ሐዋላ የሚደረግ ብር ነበር። እሱ በዛ ብር ነው እሱ የከፈተው የእንቱን ብር ቦታውን ፈልጋ አግኝታ ይሄ ያውኑን ካፍቴራ ቦታውን ፈልጋ አግኝታ በእሱ ብር ነው የተከፈተው። በእሷ ብር ነው የተከፈተው። ይሄን ያልኩሽ የቆየ ነው ቆይቷል። ግን ቢዝነሳችን ላይ ለተባለው ነገር ገብቶሻል እንድትይዙ ነው። ማለት ለማለት የፈለግሽው እሱ ቢዝነሱን የጀመረው ካፌውን የጀመረው በእህታችን ብር ነው። ስለዚህ ልንቀናበት አንችልም። የመጀመሪያውን ካፌ የጀመረው ሆነ ልንቀናበት አንችልም ነው አንቺ። ከዛ ደግሞ ይሄ ብር እንዴት እንደተመለሰ ልንገርሽ። ከዛ ቀረጥ ምናምን ከሲስተር ጋር ተጨቃጨቁ ምናምን። ለምን መኪናው ገባ የሲስተር መኪና ገባ እዛ እንትን ጅቡቲ ላይ መኪናው ልትበላ ነው። ከዛ እንደዚህ እንዴት እንደዚህ አንስተሽ ምናምን ቆይ ሰጠዋለሁ ያለች ሲስተር እቁብ ገብታ የሞተችዋ ሰሚራ ያገኘችለት ቦታውንም ገብታ የመጀመሪያ ራሷ ሰብስባ ነው ያንን ብር ለሲስተር መልሳላት መኪናው የገባው። ከዛ በኋላ ለሷ ቀስ እያለ ከዛ በኋላ እሱ ለሷ ቀስ እያለ ነው የሰጣት። ይሄ እንድትዩ ነው አሁን ቢዝነስ ለተባለው ነገር ማለት የዛን ሰዓት እሱ ገና ያንን ካፍቴራ በሚከፍት ሰዓት እኔም አለኝ እህቴም አላት እሷም አላት ሶስታችንም አንድ አለን። ቢዝነስ ውስጥ እንደዚህ እንኳን ሲሆን ቢዝነሱ ሲጓደል ራሳችን እንደዚህ ያደርግ የምንሸፋፈን ሰው እንጂ ጭራሽ እንኳን እኛ ለሱ ቢዝነስ አሁን ቢዝነስ ላይ ያለው ላልሹ ነው የምነግርሽ። አንድ ሁለተኛ ማለት ነው አሁን ባለበት ሰዓት ነግሬሻለሁ። ሁለት ነበረኝ ራሱ ስጬለታለሁ ብዬሻለሁ። አሁን ባለንበት ሰዓት ቢዝነሴ ላይ ተጎዳው ምናምን የሚል ግልጹን ስናወራ አሁን ያለው አንድ ካፍቴሪያ ነው። ኢቭን ነው የምነግርሽ አላቅም ኢቭን እንደዚህ ተሰሪና አሁን እኔ እዚህ ጋር የራሴ ቦታ ራሴ እየሰራሁበት ነው። ስራ እንኳን የሆነ ሳይሳከል ሲቀር ታከራያለሽ። እንደዛ ነው ያለው። እሱ ቢዝነሱ ጋር የሚያገናኘው ታሪክ ራሱ የለም ነው። ይሄ አይመለከተኝም። እውነታውን እንድታቂ ነው አቡ ገባሽ? ዛሬ ላይ ለምን ወጣችሁ? ዛሬ ላይ ለምን ወጣችሁ ላልሹ ደግሞ ዛሬ ደግሞ ለምን ወጣችሁ ላልሹ በሽምግልና ምናምን ላልሹ ደግሞ ነገርኩሽ። እኛ ሚዲያ ላይ አንቺ ሀቡ ታውቂያለሽ እኮ አይደል? አሁን እኛ እዚህ ጋር ስለወጣ የምናገኘው ነገር የለም። እኛ ከሱ ብር ፈልገን የለም። ኢቨን 8000 አላት ተብለን መተን አልጠየቅነውም፣ አላገኘነውም። ሀቁ ያለው እዛና እዛ ነው። ግን አሁን ለሚዲያ ላይ ወጣች ላልሽው 11 ወር የኛ ጥያቄ 11 ወር ዝም ብላችሁ ዛሬ ምን ፈልጋችሁ ሚዲያ ላይ ወጣችሁ? ይሄን ጥያቄ ማለት 11 ወር ሙሉ ሲጀመር ማለት በቃ ሁሉንም ነገር ትተነዋል ስልሽ ውስጥሽ ይነዳል። ነገርኩሽ እኮ ያለ ኢቨን አሁን እዚህ ጋር ነው ባንቺ ፊት ስሜን ራሱ እንዲያጸዳልኝ ያደረኩት አይደል? እንዲያረጋግጥ ያደረኩት ሀቡ እኔ ልክ አልነበርኩም። ልጄን ነው የምልሽ። በቃ ሰፈሩን ብታውቂው በጣም ባድ ሰፈር ነው። ኦኬ አሁን እሷን ስናያት ነው
ይወጣ ነው። ሌላም ሰው እንደዚህ በል እንጂ 11 ወር ሙሉ ውስጥሽ ነዶ ስትቆይ የነበረው ኢቭን መተን እኮ ብር አልጠይቅ ነው ማለት ስትነደ የነበረው መቼም እዚህ ጋር አይደለማ እንትን የምታገኘው ሀቅሽ የምታወጪው። እኔ ያልኩትን ኢቭን ስንወጣም ትላንት አቡን ከመጀመሪያው ስገባ ምንድን ያልኩሽ አቡ እኔ እንደዚህ ነው። አዎ አግኝቻለሁ። እኔ ራሴ እንደዚህ አይነት ነገር ከሆነ እንማል ነው ብዬ መጣሁት። ገብቶሻል? እንሂድና እንማል ለቢዝነሱም ላልሹ አቡ በደንብ ያዥ። ለቢዝነሱም ለምናምን ካልሹ ማለት እዚህ ጋር እንደዚህ ከሊ ምናምን ሳይባል እዛው ራሱ ባለበት እንተዋወቃለን። ነገርኩሽ። እሱ ምንም በሌለው ሰዓት እሷ በላከችው ካፍቴሪያ ነው የተከፈተው። የመጀመሪያው ካፍቴሪያ ሲከፈት ይሄኛው አንድ በይ። ሁለተኛ አሟት ካፍቴሪያውን ሲሸጥ ከሱ ጋር አብረሽተው ብሩን ቀስ እያሉ የተቀበለችው ኢቨን አልኩሽ መታ ሲሳብ ስሩታት አልሰራም ብላኝ አሁን ሄዳ ነው አሁን ላይ ስትመጣ ብር አለኝ ብላለችው። ሶስተኛ ነገር እንኳን ለእህትሽ ለራስሽ ላሳደገችን ላመጣችን ኦኬ ለባዳ ሀቡ 2-3 ሰው እንደዚህ አሁን እዚህ ጋር ሰው ምናምን አምጥ ምናምን አትባይማ እንኳን ለራስሽ ለእህታችን ለባዳ እንኳን እንደዚህ ለሚያውቁት እዚህ ጋር እኛ ተቸጋግረን ተሸፋፍነን ነው ምንኖረው የሚያውቁን ምን የሚሉትም የሆነ ሰው እንዲሆነ ቪዛ እንደዚህ ስናረግ የሆነ ነገር እንደዚህ ስናረግ እንደዚህ እንጂ ይሄ ጭራሽ ለእህትሽ እንደዚህ አይነት ነገር አይደለም። መታ ካፍቴሪያውን ተጠርጋለች አውቃ መስኮት በር እንኳን አሁን ይልሽ አንድ ነገር እንጋሽ አሁን እኛ እህቶቿ ስላልነበረን ያዝናት አይደል በዛ ሰዓት ሲጀምራት አሁን ሶሊያና ለምንድን ነው ብዙ ሰው የሚቀበላት ምናምን ያጣችሁ ለምንድን ነው ሰው ለማጠገብ ገባሽ እህት ስጋ ስለች አሁን እኛ የዛን ሰዓት ራሱ ያውቃል የእሷ እንደዚህ ቃት መስኮት ከፍታ ቃት ጥላለች ያውቃል ናልን እየተጠባበቀን 3 ስለነበር አንዳችን ወደ ስራ ስንመጣ አንዳችን እሷ ጋር ቁጭ ያለን አንዳችን ወደ ስራ ስንመጣ አንዳችን ተጠባብቀን አፋፍነን ነው ይዘናት ከዚህ ሀገር ይወጣ ነው። ኢቭን ስንይዘና ስንወጣ መጀመሪያ ሳማት አልሄድም ካለሱ አለችን አልሄድም ካለሱ እሺ ኮሮና ተመረመሩ የመጀመሪያ ሰዓት በአጋጣሚ እሱ ኮሮና ሳይዘው እሷና ሁለቱ ሲስተሬና የሞተችዋ ያዛቸው 7 ቀን እኔም አልተመረመርኩም ስለማለት ሁለቱ ያዛቸውና ቆየን 7 ቀን ከቆየን በኋላ 7 ቀንም ስንቆይ እዚህ ውስጥ አሁን እንዲመመስከን እንጂ የሆነ ልጅ አለ አብሮት ኑ እያልናቸው በቃ የድሮኝ ጓደኛ ቁጭ እያሉ እየመጣን እያዝናት እየደበቅናት አፋፍነናት ገባሽ አፋፍነናት እራሷን የሆነ ነገር እንዳታረግ እዚህም እያለች ሲጀማመራት መስኮት ቃት ትጥላለች የሆነ ነገር ታረጋለች ምናምን ገባሽ እንደዛ አድርገን ትኬቱን የሷንም የራሷንም የሱንም ቆርጣ ይዛ የሄደችው እሷ ናት። መጀመሪያም ሲሄዱ አማኑኤል ሳይሆን ሳይካትሪስት ጋር ነው ያስገባቻት። ልክ እንደወረዱ ደግሞ ሄደው ይዘዋት ገብተው ሀቡ ይዛት ሄዶ ኢትዮጵያ ደረሱ። አንድ ቀን ቤት ሄደው እሷ ከዛ በኋላ እሷ ታፈዳሽ እሷ ስላለች ቦታው ላይ ሐኪም ቤት ይዘን አጋባን። ሳይካትሪስት አማኑኤል ሳይሆን ሳይካትሪስቶች አሉ አይደለ? አማኑኤል አይደለም ሐኪም የስለልቦና ሐኪም ጋር 22 ስለ ህይወት የሚባል እዛ አስገባናት። ኦልሞስት ያለሷ አልገባም ብላኝ ሆስፒታል እስክንገባ ድረስ አብሮኝ ነበረ። ከዛ በመሃል እሷ ኦልሞስት 20 ቀን ይሁን ምናምን ቆይታለች ሐኪም ቤት ማለት ነው። 3 ቀን ምናምን መጥቶ አይቷታል። ከዚህ እስክንሄድ ያለሷ አልሄድም ብላኝ አብረን ሄድ ነው። 3 ቀን ምናምን አብሯት ሄዷል። ሆስፒታል ስንሆን ስናስታመማት ሰው ማደር አይቻልም። እዛው አስተማሚ እንትን አልኩላት አስተካከልኩላት። እሱ 3 ቀን ምናምን መጥቶ አይቷታል። አማኑኤል አይደለም። አሁን መጠየቅ አሁን ደግሞ ሚዲያ ላይ ለምን ወጣችሁ ላልሽው ሀቡ እኔ ለቻፒ ጽፌለታለሁ። ሲደውል አልኩሽ ቻፒ እንዲህ ብላኛለች ሰሚራ ከሞተች በኋላ ማለት ነው። አትድረስብን በህይወት ሆና አላስደሰትናትም። ሞታ ግን እሷ የማትፈልገውን ነገር ማድረግ አንፈልግም። ቢያንስ ሞታ ትደሰትብን አልኩት። ልትመጣም የነበረው ሀዩ እኔ እንዲያድግ ስለኝ ቻፒ አልኩት ዱባይም ልትመጣ ነበረ። ልትመጣ የነበረው 8 ሺህ ድርሃም አንተ ጋር ቀራለኝ እሱን ተሳስቤ ይቀበላለሁ ብላለች። ከዛ እሱ እኔ እንዴት አደርጋለሁ እንዲህ ሲለኝ ሀቁ ያለው አልኩትኝ አንድ የሞተችው ልጅና አንድ አላህ ጋር ነው። እሱን አላህ ያወጣዋል። ብቻ በቻልካም ከኛ አራቅ አንፈልግም። ተጣልተውት ነው ከተባለ ቻፒ አይደለም የተጣላን እኛንን ካንተ ጋር ግንኙነት አንፈልግም ያልነው እኛንን። እሱ ተጣልቶም ቢሆን ኦኬ ተጣልቷቸው ነው ልትይ ትችያለሽ አይደለ ሀቡ። ቻፒን እንደዛ ካልኩት በኋላ ዳኒ ሄዷል፣ ለቅሶ ሄዷል። ሲሄድ እኔ ደውዬ ውጣልን አንፈልግም ያልኩት ተጣልተዋል ለሚባለው ማለት ነው። አሁን ሚዲያ ላይ ለምን ወጣን ላልሽው እህታችን ሲጀምራት ቻፒን በሚያውቀው ባየውም እንዲያቅለበልባታል። አንቺ ሚስቱ ነሽ እዚህ የሚመጡ ሴቶችን እንኳን ከኛ ጋር አብረው የሚሆኑ ሴቶችን ትሰድባቸዋለች። አንቺ ሚስቱ ነሽ የቻፒ ምናምን ገባሽ። እሷ ፎከሷ ሙሉ ለሙሉ ቻፒ ላይ ስለነበረ
ትናገራለች እና ሰው እንዳይቀየም ብለን እኛ ስላለናት ብቻ ማንም ስለማይረዳት እኛ ሸፋፍነን እህታችንን ወስደናል። ገባሽ? እዚህ ጋር ሶሊያና ሚዲያ ላይ ስለወጣች እኛው ከሚዲያ ምንም ፍርድ አይደለም ምንም ፈልገንም አይደለም። ፍርድ የምንጠብቀው ከፈጣሪ ነው። ግን ቢያንስ ይሄ ነገር የአንድ ሰው ሜቢ ሌላ ህይወት ሊተርፍ ይችላል። የሰው ህይወት ከሞተ ልክ እኛውን አርፍደናል እህታችንን ለመረዳት። ገባሽ? ተጠያቂ ነን። እህታችንን ለመረዳት አርፍደናል። ከሞተች ነው የተረዳናት፣ በቁም አልተረዳናትም። ገባሽ? ይችላል 11 ወር ታዲያ የሰው ህይወት ለማማር ከሆነ እሱ ሌላ ሴት እንዳያጠቃ ሴቶቹን ለማዳን ከሆነ 11 ወር የት ነበራችሁ? ማጋን እንናገራለን ሀቡ ማጋን እንወጣለን። አሁን እሷ እንደዛ አልሽ አይደል? እሱ አላልኩም ምናምን አለኝ አይደለ? እዚህ ጋር ኤቪደንስ የለኝም ሀቡ አንቺ አለሽ አይደለ? ያለ ኤቪደንስ ለምን እመጣለሁ? ሶሊያና እኮ ስትል የነበረው እኛ ከእሷ ጋር ኮኔክትንም የለንም። አውታትን ኤቪደንስ ነው የመጣሽው ሀያትዬ። ልነግርሽ ነው ሀቡ እኛ አሁን የመጣንበትን ልንገርሽ። ሶሊያና 35 ሰውም አለኝ ብላለች፣ ኤቪደንስ አለኝ ብላለች፣ ቪዲዮ አለ ብላለች። ከሷ ጋኛ ወሬ ያላወራንም እኮ ልነግርሽ ነው አሁን የመጣንበትን ሪዝም ማለት ነው። እኛ የመሰለን ሶሊያና ትክክል ማስረጃ ያላት ነበር የመሰላት። ገባሽ? ቪዲዮ ምናምን ያለ መስሎ ይሄን ሰዓት መጣን። ከዛ በፊት ግን ያለ ምንም ነገር እንዴት ነው ሀቡ አንቺም አትቀበኝም ብመጣ ግን ፍርዱን ከአላህ እየጠበቅኩኝ ነበረ። አሁንም መጠየቅ የምትፈልጊው ጥያቄ ካለ እየጠየቅሽኝ መልስ ይችላል። አሁን ደግሞ ይቅርታ ስጨርሽም እናት ያው ዋናው ነጥብ ስጨርሽ ጠይቀሽ የፈለግሽው ነገር ስጨርሽ ዋናው ነጥብ አሁን የመጣ ነው የምንም ስም ሰጥቼው ከሆነ ገብቶሻል አይደል? እንደዚህ ቪዲዮ ከሆነ እንደዛም ነገር የለብኝም ከሆነ ዋናው ነጥባችን እንማል ነው። ገብቶሻል አይደል? ከዛ ሄደን እንማል በቃ ችግር የለውም ነግሬሻለሁ። አሁን ይሄ ዋናው ነጥቤ ነው አቡ እንድትሽል የሚፈልገው የመጣንበት ነጥብ ስሙን ለማጥፋት ምናምን የሚባል ወይ የለም። ኦኬ እኔ አሁንም ቢሆን ነገም ከነገ ወዲያም እንደዚህ ሄደን እንማል በሚልበት ሰዓት ሄጄ እመላለሁ እጠብቀዋለሁ። ከዛ በኋላ ደግሞ ምንም ነገር ከሌለ ሲጀመር እኔ ስምንም ወደ ራሴ ነው የሚመጣው አቡ ገብቶሻል አይደል? እንደዚህ ያለ ስም ሰጥቼ ነው ለሚዲያው ደግሞ ከዛ በኋላ መጥቼ እራስሽ ጋር ዋትስአፕ አለሽ አይደል አቡ ሲሄድም አለን ሁሉ ነገር ከጨረሰ ስመጣ ከዛ በኋላ ሄደን ምለን ኦኬ ተማምለን መተን ያለ ስም ሰጥቼው ከሆነ ድጋሚ አንቺ ጋር መጥቼ ቁጥሬን ትይዣለሽ ዋትስአፕን ይቅርታ አላለሁ በህዝብ ፊት። በዚህ አሁን ብዙ ሰው ነው ያለው በዚህ ሁሉ ሰው ፊት ይቅርታ አላለሁ። ግን ማላውን ፈልጓለሁ አቡ እሱ ከኛ የሚፈልገው ነገር ካለ ደግሞ እንሄዳለን። በጣም ጥሩ እሺ። መሐላው የሚፈጸመው አባ ጋር መፈጸም አይችልም። መሐላው መጽሐፍ ቅዱስ ይዛችሁ አባ ጋር መማማለት እዚህ ቀላል ነው። ባይለን ጋር ሻቡ አሁን እኛ ኦሬዲ ኖ እንደዚህ ሳይሆን እዚህም ሊሆን ይችላል። እኔ እንደዚህ አሁን በእምነት ውስጥ ገብቼ አንዴ እንደዚህ ልላችሁ ግን እኔ የምፈልገው ሳንተቶ መማል ይችላል። ኖ እንደዛ አይሆንም ሀቡ እና ምንድነው እንደዚህ ሄደን ሀቡ አሁን እኮ 3 ወር እኔ እኮ ደርሼ ነው የመጣሁት ኢትዮጵያ ገባሻ። እንደውም እኔ ነኝ ፕሮግራም የሌለኝ ለምን እዚህ ጋር ስራዬ ቦታ ነው ለመሄድ ፕሮግራም የማይኖረኝ ግን አይደለም። አሁን ዱባይ ነው ያላችሁ አንቺና እህትሽ ግብጽ ነው ያለነው አላለችም ቅድም ማለት እንዴ ልጆቹን ይዛ እዛ ነው የምትኖረው። አሁን የመጣችበትን ይዘን ነገረች። የመጣችሁ ከግብጽ እዛ ነው የመጣችሁ እኮ እኔ ልንገራት ለዛ ነው የመጣችሁ እንጂ እዛ ነው የምኖረው ልጆቹን ይዤ ብላሻለች እኮ። አሁን እሷ ደህና ሳንዱች የመጣችሁ ብላሻለች ሀቡ። አንድ ሁለተኛ ነገር እኔ አሁን እዚህ መጽሐፍ ቅዱስ ይዤልሽ እኔ አሁን እዚህ ጋር አሁን ሀቡ እንደዚህ ብዬ በመልልሽ መናቄ ምናምን አይደለም ግን ውስጤ አይፈቅደውም። እኔ የምፈልገው ይሄ ትክክለኛ ቦታ ስለሆነ እዚህም እኮ ምናምን ይሆናል ግን አልፈልግም። እኔ የምፈልገው በተመቸው ሰዓት አባውን እኮ አይደለም አለሽ አንቺም እድሜ ይስጠን ጤና ይስጠን አንቺም አለሽ እኛ ማለት ዋትስአፕ አለሽ እሱ በሚመቸው ሰዓት ባለው ቀን ለአንቺ ያወራሻል ዋትስአፕ ላይ እኔ ማወራሻል ተነሱና ሄዱ እሱ በሚያውቀው ሰው የሚያምነው ሰው የሚለው ገባሻል። እኛ ምናምን ሰው ይዘን ሄደን እዛ ተማምለን መጥቼ ድጋሚ ባንቺ ጋር ትኬቴን ስቆርጥ ምን ነገር ነግሻለሁ ድጋሚ አንቺ ቤት መጥቼ ይቅርታ አድርግልኝ ብዬ ይሏለሁ። ይሄን ነገር ነው ቦታው ስሙ ያልሽው የምትማማሉበት ዘብር ገብርኤል ነው ወደ ደብረ ብርሃን ምናምን ባለፈው እንትና ስትወራ ነበር። ጥሩ ዘብር ገብርኤል ሄዳችሁ መማማል ነው የምትፈልጊው? ከዛ በኋላ እኔ ፈልጋለሁ ይሄንን ነው ሲጀመር ትላንት ማገባቤ ምንም ስሙ እንደዚህ የሰጠሁት ለቢዝነስ ለቦታው ሳይሆን ስለ ስራው ሳይሆን የደም ነፍስ ነው በቃ ደም ነው ገብቶሻል አይደል? እኛ አምነንበታል በሱ እንደዚህ እንደሆነች
እህታችን ራሷ እንደዚህ እንዳደረገች አምኛለሁ፣ አምኜበታለሁ። ተረድተንሻል። ምንም አይነት ማስረጃ የለንም፣ ግን ውስጣችን ብሎናል፣ አምነንበታል። ስለዚህ የኛ ስህተት እንዲታወቅ እኛ ትክክል እንዳልሆንን እንዲረጋገጥ ለህዝቡ ህዝብ ፊት እግሩ ላይ ወድቀን ይቅርታ እንጠይቀዋለን። አብሮ ዳሰን ከመጣን በኋላ ሀቡ ቤት ዋትስአፔን ያዣልኩሽ እኮ ቤትሽ አንቺ ቤት መጥቼ አሁን ላይ መቻው የሚችላል እኮ አልኩሽ። እሱ በተመቸው ሰዓት ሀቡ ዛሬ እንሄዳለን ብሎሽ ሲለሽ ትኬት ቆርጠን ተነስተን መሄድ ነው። እሱም ቢዛለው እዚህ ላይ ቢዛ ላይ ትኬት ቆርጠን ነው የምንሄደው። እንሄዳለን። አንቺ ቤት መጥቼ በህዝብ ፊት ከዚህ በላይ ላለው ህዝብ ፊት ተሰብስቦ ቀጠሮ ሲይዘሽ አቡ አንቺ መጥተሽ ያለ ስም ነው የሰጡት። ስለዚህ ይማሉ ብለሽ ትኛለሽ እንትን ማለት ይቅር በሉ ይላል። መጥቼ እላለሁ አንቺ ቤት ትኬቱን ትችይዋለሽ? አዎ እሺ እችላለሁ ብላችሁ ያለውኝ ቆይ አሁን ጥያቄዎቹ ቅድም አንቺ ለሱ የጠየቅሽውን ጥያቄ ነው ጠይቀውና ከዛ እሱ ሪሌሽንሺፓቸው ለአንቺ መጀመሪያ ጠይቅ ፈልገው እህትሽ ነፍሷን ይማረውና ቻፒ ግንኙነታቸው ጀስት የአንድ ቀን ስህተት ነው ወይስ ቦይፍሬንድ ገርል ፍሬንድ ነበሩ? ነው ቦይፍሬንድ ገርል ፍሬንድ አልነበሩም። የአንድ ቀን ስህተትም አልነበሩም። እና ምንድን ናቸው ቦይፍሬንድ እና ገርል ፍሬንድ ካልነበሩ? ይሄ አሁን ቦይፍሬንድ ገርል ፍሬንድ የምትባየው በትንሽ ጊዜ አይደለም አይደል? ጓደኛ አሁን እንዴት መሰለሽ ፍሬንድ ሆነሽ ቆይተሽ የሆነ ሰዓት እንደሚቀየር ነገር አለ አይደል? ላይክ እንደዛ። ኦኬ የአንድ ወር ፍቅረኛሞች ነበሩ። ለአንድ ወር ያህል ነው አብረው የቆዩት በፍቅረኝነት በትክክል በጓደኝነት ቆይተናል ብሎሻል እኮ ብዙ አመት አይደል? የዛን ሰዓት ቆይቶ ከዛ በኋላ እንደዛ ድንገት የሆነ የሚቀየር ነገር አለ። እንደዛ ነገር ነው እንጂ ጊዜ እንደዚህ ብዬ ልልልሽ አልችልም። ገባሽ? ወንድምነትና በእህትነት አብረው ቆይተው የሆነ ሰዓት ላይ ተቀየረና ለአንድ ወር ከዛ ተመልሰው ወንድምና እህት ሆኑ። እንደዛ ነው ኖ እንዴት አለ እንደዛ? ከዛ በኋላ ለአንድ ወር ከሆኑ በኋላ ወደ እህትና ወንድምነት ይመለሳል እንዴ? እንዴት ሆኖ በቃ ተለያዩ? አልተለያዩም ያልኩሽ። አሁን ጓደኛ ሆነን ቆየን አይደል? እኔ እና እሷ አሁን ጓደኛ ነን አይደል? የሆነ ሰዓት ላይ ላይክ እንደዚህ ተጀመረ። ብቻ እንዴት ብዬ ልወርሽ እንደዚህ አይነት ነገር ሲጀመር ቆዩ። ከዛ በመሀከል እየሆኑ አረገዘች። ገባሽ? እንጂ አሁን ላይ ተለያዩ ካረገዘች በኋላ ተለይቷል ነው የሚባለው። በቃ እንዴት ብዬ ልንገርሽ? ያወራሉ ምናምን እንጂ ሌላ ሪሌሽ ምናምን እንደዚህ ማለት እንደዚህ ምን አብሮ መተኛት የሚባል ነገር የለም። በቃ ስም የለውም። ሪሌሽንሺፓቸው ትተነዋል። ምክንያቱም ወይ ገርል ፍሬንድ እና ቦይ ፍሬንድ አይደሉም፣ ወይ ሲስተርሊ ብራዘርሊ አይደሉም። ስለዚህ ጓደኛ ሆነው የተቀየረ እንትንነት ሆኖ ገባሽ አይደል? ኖርማል አሁን ጓደኛ ሆነን አብረው ስም የሌለው ሳይሆን ጓደኛ ሆኑ አብረውን ከዛ በኋላ ምን ታኙ ልበልሽ ታኙ እንደዚህ ብዬ ሞራ ስለደበረኝ ነው። ከዛ እርጉዝ ናት። እርጉዝም ሆኖ ያወራሉ። ይሄዳል። ካፍቴሪያዋ ኒር ነው ከሷ ጋር አሁን የሸጠችው ከሱና የሱ ካፍቴሪያ አጠገብ ቅርብ ናቸው። እዛው አብረው ይውላሉ ምናምን እንጂ ስሚልና ለመሰላችሁ ቀድሜ እሱ ያወራል አላችሁት። እኔ ቀድሜ እሷን የጠየኩበት ምክንያት እሷም ያለችውና እሱ የሚለው ይገናኛል ወይ? ምክንያቱም እሷ እህት ናት፣ አብራ ነው የምትኖረው ከእህቷ ጋር ባይኗ እያየች ነው ሁሉን ነገር። ኦፕን ሪሌሽንሺፕ ሜቢ ዊ ካን ኮል ኢት ኦፕን ሪሌሽንሺፕ አናውቅም። ብቻ እህት ስለሆነች ስለምታውቅ ነው። እሱ ሲናገር የሚናገረው ነገር እውነት ነው አይደለም የሚለውን ለማነጻጸር ነው እሷን ቀድሜ የጠየኳት። ለዛ ነው። እናመሰግናለን። ለሱ ሶስቱን አንቺ የጠየቅሽውን ጥያቄዎች ጽፌያቸዋለሁ። ጻፊልኝ፣ ጠይቂልኝ አልሽኝ። ግን አሁን ልጠይቀው ይመለስ። ቆይ ጃፒ አሁን ያንተ ተራ ነው። ከጥያቄ ጀምራለሁኝ። የመጀመሪያው ጥያቄ ኮሮና ላይ አገር ቤት ሲሄዱ ትኬት የቆረጠለት ማን ነው? እሺ ቃል በቃል ልመልስልሽ ወይ ሶስቱንም ጠይቀሽ ልመልስልሽ? እሺ ሶስቱንም ልጠይቅክና አንድ ላይ ትመልሳለህ። እንዴት ይሻልሻል? ቆይ እኮ ጠያቂ ትምረጥ። እየመለሰች እንዲያሹ አንድ ባንድ። ኦኬ ትኬት አጭር መልስ። ትኬት የቆረጠለት ማን ነው? ራሴ ነኝ። ራስክ? ኦኬ ራሴ ዳት ማች እኮ ቢግ ዲል አይደለም። ሀያትም ቆረጠች ብል እኔም ቆረጥኩ ብል ቢግ ዲል አይደለም። ሜሴጅ አለኝ፣ ለሱ ሜሴጅ አለኝ። ራሴ ነኝ ብሏል። ቆይ ሀቡ ራሴ ነኝ ብሏል አይደለ? አዎ ራሴ ብዬ ወረቀቱ ላይ ራሴ ብሎ ጽፌበታል። እሺ ሁለተኛው ጥያቄ 4 አመት ለልጅክ ወተት ገዝተክ አታውቅም? እሺ ታውቃለህ ወይ ነው ጥያቄው። 4 አመት ሙሉ ለልጅክ ወተት እንኳን ገዝተህ ታውቃለህ? እሺ ይሄንን ጥያቄ አቆይልኝና ይሄንን ከሌላ ከራሴ ጋር ማያይዘው መልስ ስላለ አብሬ መልስልሻለሁ። እሺ የመጀመሪያው ካፍቴሪያ ከኔ የተሸጠው ብር ነው። የካፍቴሪያዋ የተሸጠበትን ብር መጀመሪያ ካፍቴሪያዋ የተሸጠበትን ብር
አንተ ጋር አስቀምጠክ የእህታችንን አንድ ሺህ ድርሃም ነው የሰጠካት ለሚለውስ ኦኬ እና 8000 ድርሃም ይቀራታል ከመሞቷ በፊት ይላል። እሺ ለዚህ መልስ አዎ እኔ ጋር ነበረ ያስቀመጠችው ግን በስነ ስርዓት ደብተር ተጽፎ እነሱም ደብተሩን አይተው በስነ ስርዓት መስጠት ከነሱ በላይ ስለምታምነኝ ነው የነበረን እንትን በጣም ነው የምንቀራረበው። አሁን ይሄ በሪሌሽን ጉዳይ አይደለም ሀቢባ፣ አንድ መያዝ ያለበት ጉዳይ ቅድምም ያለችው ነገር ስላለ ነው አሁን አያይዤ ልመልስ ያልኩት። አዎ እኔ ለኔም ቁም ነገረኛ ባለውለታ አይነች አልካድኩም እኮ ባለፈውም ብለናል አይደል ብያለሁ። ነገም የምለው ነገር ነው ባለውለታ አይነች እኔም ባለውለታዋ ነኝ። ተረተሽኛል አባባሌ። ውለታ ግን ሲባል ገንዘብ በመስራት አይደለም ስለምንግባባ በፊትም በጣም ስለምንግባባ ከነበረ ነገር ነው። አሁን ቅድም ያለችው ነገር ምንድነው እሱ ካፍቴሪያ ሲከፍት ብር ሰጣኝ አይደለም እነግርሻለሁ ስለሱ በደንብ እንዲያስታውሱት እኔ ብር ማንም ሰጥቶኝ አያውቅም። በጣም ምሰራ የምታወቅ ሰው ነኝ። በጣም እሰራለሁ። ተረክተሽ ማንም ሰው ብር ሰጥቶኝ አያውቅም እኮ። ግን ጥያቄ ባጭሩ ካልሆነ ይመለስ አይመለስ እኛ ኮንፊውዝ እንሆናለን። እሺ የቱን ልመልስልሽ? ባጭሩ ለልጅክ ወተት 4 አመት ገዝተህ ታውቃለህ? ፌር አይደለም ካልመለስ። አዎ እኮ ልንገርሽ እኮ ነግርሻለሁ። እሱን ለመመለስ ለምን አላረኩም ብልሽ ለምን አላረኩም ስትይ እሺ አላረኩም ኦኬ ለምን አላረኩም የሚለው ነው በኋላ ታብራራለህ። ለምን ያላረኩበት ምክንያቱን መናገር ስለምፈልግ ነው የምልሽ። እሺ አላረኩም በኋላ ምክንያቱን ትናገራለህ። አላረኩም ኦኬ አልገዛሁም። እሺ አሁንም ይሄንንም አጭር መልስ ነው። ካፍቴሪያው የተሸጠበት ብር አንተ ጋር ነበረ? አዎ ብለሃል። 1000 ድርሃም ነበር ተሰጣት የነበረው? ኖ እሺ ለምትፈልገው ፐርፐዝ ተረዳሽኝ። እኔ ጋር የሆነበት ምክንያት ደግሞ ወለሷም ስለምታጠፋው እኔ ጋር እንዲሆን አደረገች። የሰማሽኝ ነው። ስለምንቀራረብ የነበረን ቅንኙነት የነበረን ቀረቤታ ከነሱም በላይ ነው። ከነሱም በላይ ስልሽ በእህትና በወንድምነት ከነሱ ጋር የሚቀራረቡት አለ አይደል? አደምዳው እንደ ፍሬንድሊ ደግሞ በፊት ነው የምነግርሽ። ፍሬንድሊ ደግሞ እንደ ጓደኛ ውለታ የምትዋያው ደግሞ የራስሽ ሰው አለሽ አይደል? እንደዛ ነው። ከዛ በፊት ለምሳሌ አሁን ልስጥሽ ይሄንን አሁን የጠየቅሽን ጥያቄ በትክክል ተመልሶልሻል። እኔ ጋር ነበር ብለካል። ግን በትክክል ያልመለስክልኝ ግን 1000 ድርሃም ተሰጣት ነበር ወይ አይደለም ብለካል። ኦኬ ጥሩ። ስለዚህ ብሩን ሙሉን ሰጣት ማለት ነው? ምንም ብር ሙሉን ስልሽ ምንድነው 1000 ድርሃም ሳይሆን የምትፈልገውን ብር በምትፈልገው ጊዜ እየመዘገቡ ሰጥቻታለሁ። ይሄንን ደግሞ እነሱም ያውቁታል። በጣም ጥሩ ተሰጥቷታል። ቋል ቀሪ ብር ደግሞ ለሚለው ምንም አይነት ቀሪ ብር የለም። ከዛም በላይም ደግሞ እኔ እንደውም አድርጌያለሁ። ኦኬ ጥሩ። ምንም ቀሪ ብር የለም። እሺ ያንተ የመጀመሪያው ካፍቴሪያ የተከፈተው በእህታቸው ብር ነው? ኔቨር እነሱ ያሉት በእሷ ብር ነው ሳይሆን እሷ ብር ሰጥታው ከዛ ቀስ እያለን የሰጣት ነው ያሉት አይደል? አለችው አይደለም አያት ያልሽው? አዎ 1000 ብር የመጀመሪያውን ካፍቴሪያ ሲከፍት እኔ መኪና ልኬ ሐዋላ ብር ልልክ ስል በቻፕ ይላካል እሱ ያስገባልሻል አለችኝ እህቴ ማለት ነው። እና የዛ ጊዜ መከላከያ መኪና ይገባል ምናምን ተብሎ ኢትዮጵያ መኪና ከሚገባበት ጊዜ ዘግይቶ ነበረ። ልክ መኪናው ድንገት ደረሰ። ኦልሬዲ እሷ ቦታ ፈልጋለት ካፍቴሪያ ምናምን ከፍቷል እሱ ማለት ነው። ልክ በዛ ሰዓት ብሩን ስጭኝ አልኩኝ። መኪናው ሲደርስ ለቀረጥ ማለት ነው። ስል ብሩ የለም አላውቅም። እህቴ ለኔም አላማከረችኝ። ገባሽ? መኪናዬ ሲደርስ ኢትዮጵያ ብሩ እንደሚገባ ነው የማውቀው እኔ። ልክ ጊዜው ሲደርስ አላውቅም ሐዋላ ያስገባልሻል ያለችኝ እዛው። ገባሽ? ብሩ ስላቅ የለም። እኔና እህቴ በጣም ተበጣበጥን። አበድኩኝ። ምን አልኩ። ከዛ ግዴታ ያ መኪና መውጣት አልበላም ስላት እራሷ ሰሚራ እቁብ ሰበሰበች። የመጀመሪያውን እቁብ እሱም ገባ ራሱ ማለት ነው። ራሱም ገባ። እሷ ሞላላት። እሷ ጋር የነበራትን ብር ሞላልታ ሀቡ የኔን ብር ሰጡኝ። ገባሽ? የኔን ብር ሰጡኝ። ከዛ ተከፈተ። ከዛ አንተ ከዛ በፊት ካፍቴሪያ ነበረ ቻፒ ልናገር
ጠይቂኝ። እሱ መናገር ፈልጎታል። እሺ ያንቺ ብር ተመልሶልሻል አይደል? ኦሬዲ የመለሰችልኝ የገዛ እህቴ እቁብ ገብታ ከዛ አንተ ሙሉ ብሩን አልሰጣሃትም። ቻፒ ሙሉ ብሩን አልሰጣሃትም። ለሰሚራ ሙሉ ብሩን ያኔም አልሰጣትም። ለኔ መለሰችልኝ ብር ማለት ነው። ገባሽ? ያኔም ትንሽ ትንሽ ነው የሚሰጣት ምናምን። እንደውም የኮሮና ጊዜ እኔ ከቤቴ አልወጣም። የኮሮና ጊዜ ማለት ነው። ቸግሯት ነበር እጇ ላይ ብር ማለት ነው። እና በጣም ሆት ትሆናለች እሷ። ተበሳጨች እና አስጨነቀችኝ። እኔን እንዴት ነው እሱ ጋር ብር እያለኝ እኔ የምቸገረው እያለች አስጨነቀችኝ እኔን ማለት ነው። ስታስጨነቀኝ እንደውም ቻፕ ያልኩትኝ እጄ ላይ 200 ብር ነው 200 ብር አለ እጄ ላይ ከአንተ 300 ብርም ቢሆን ፈልግና እንስጣት። እንዴት ነው እጄ ላይ ብር እያለ ተቸገርኩ እያለች ነው ደውላ ከሚጣሉ ብዬ ማለት ነው። ገባሽ አልኩትኝ። ቀሪ ብር ነበራት እጄ የራሴ ብር እያለ እንዴት ነው የምቸገረው አለችኝ ብዬዋለሁ። አሁን የካፍቴራውንም ያለሽ አሁን ልክ ነሽ። አሁን ሄደን 1000 ስትል ቀጥታ ንግግር ላይ ሆን ይችላል እንጂ የምትፈልገው ፐርፐስ አለ 1000 2000 ገባሽ? አላመነችም ላለ እኛ ሙሉ ያቀናል። እህትማማቾች እንዋደዳለን። እንዴት ነው ማጣም? እንዴት አንቺ የገዛትሽን ሳታምኚ ሌላውን እንደዛ አይደለም። አልተሻላትም ሙሉ ለሙሉ ገባሽ? ካፍቴራውን ስትሸጥ አልተሻላትም። ይችልች የምትፈልገው እንዳልኩሽ ከመጀመሪያም ጀምሮ እሱም ብቻ ነው። ኢቨን እኮ ኢትዮጵያ ወስዳት እሷ እኔን እሺ ብትለኝ ወይ የኛን ፋሚሊ ብቻ እሺ ብትል እሱ መውሰድ አይጠበቅብኝም። ስላላመነችን አይደለም ሀቡ ግን እሱም ብቻ ስለምትፈልግ ለሱ ሰጠች እንጂ አለማመን ያመመን ጉዳይ አይደለም። የሚያውቅ ያውቃል ሀቡ ይሄንን ነገር ማለት ነው። የትኬቱን ደግሞ ምንድን ያለው እኔ ነኝ የቆረጥኩት አላ እንኳን ትኬት 150 ድራም ኮሮና እኔ ነኝ ከፍዬ አስመረመርኩት። 150 ድራም አልከፈልክም። እሱ ሜሴጅ አለኝ ቻፒ አየክ እሱ ሜሴጅ አለኝ ኖርማል በደናው ጊዜ እንግዲህ ትኬት አልቆ ራሴ ነኝ የቆረጥኩት ብላል አይደል? ሜሴጅ ልክልሻለሁ ሻቡ ዋትስአፕ ላይ ስንት ወይ ልቆረጥ መቼ ነው የምንሄደው ቀን ምረጥ ንገረኝ ፓስፖርትህን ላክ እያልኩት የነበረ ሜሴጅ አለኝ። እሺ አሁን ወደ እሱ ጥያቄ አልጨረስኩም እመለሳለሁ። ስለዚህ የካፍቴሪ በእህታችን ብር ነው ካፍቴሪ የከፈተው አይደለም የሚል መልስ መልሷል ጽፌያለሁ። ይሄ ጥያቄ ደግሞ ከኔ ነው። እኔ ነው ብሩ ያኔ ነው። አራት ጥያቄዎች ጠይቄ ጨርሻለሁኝ። እሺ አቢባ እዚህ ጋር አንድ ጥያቄ ልጠይቃቸው። ይሄ ካፍቴሪያ እኮ የተከፈተው ይሄ ነገር ሳይሆን በፊት እኮ ነው። አንተ ከሰሚ እኮ ድሮ እኮ አልኩ ይሄ ነው። ይሄ በጣም ምንም አይነት ነገር ሳይኖር እኮ ነው። 2000 ስንት መሰለሽ መኪና የገባው የኔ ተራ ነው ያንቺ ተራ ነው። ያንቺ ተራ ነው የኔ ተራ ነው። ልጠይቃቸው ስላልክ ነው። አንዴ እሺ ምን አልከኝ? አሁን ትኬቱን ራሴን የቆረጥኩት ብሏል። አንቺ ደግሞ ማስረጃ አለኝ ብለሻል። ማስረጃውን ታቀርቢያለሽ አንቺ ለመቁረጥሽ። የኔ ጥያቄ ደግሞ ትኬት የምቆርጥበት አታ ቪዛዋ ኤክስፓየርድ አድርጎባት ተበሳጭታ ነው እና እሺ እነሱ አልቆረጡም። አንተ ለምን አልቆረጥክላትም? የትኛው አናወራም ነበር። በምን አወቅ ታዲያ ትኬት ማጣቷን? ከኤደን ጋር እናወራ ነበር። ነግሬሻለሁ እኮ ኤደን ያለችኝን ኤደን እኔ ይሄንን ሁሉ ነገር የማውቀው በኤደን ነው። እንደዚህ የሆነችው ኤደን ስትነግርህ ኤደን አንቺ ካልቆረጥሽላት እኔ እቆርጥላታለሁ። ሰውኛ ምንክም ባትሆንም ሰውኛ እቺ ልጅ አሁን ሞታለች ነፍሷን ይማረው። ሰው የትኬት ታታ ነበረ እህቷ ወይ በሆነ ነገር ተጣልተው እህቷ አልቆርጥም እንኳን ብትል አንተ ሰውኛ ከእህትየው ተሽለክ እኔ ሊቆረጥላት ብለህ ለምን አልቆረጥክላት? እንደዛ ማለት ነበረ። ትክክል ነው። ኦኬ እሺ። እና ደግሞ ካፍቴሪያ አሁን ለተባለው አሁን እኔ ካፍቴሪያ ሰሚራ 1 ብር ለኔ ሰጣኝ አታውቅም። ግን ምን ሆነ መሰለሽ እቁብ ነበረ ሰሚራ የምትሰበስበው እቁብ ነበረ ሰሚራ የምትሰበስበው። ይሰማል? አዎ ይሰማል። ሚውት አድርጊ። አሁን የእሱ ተራ ነው ማሬ። እናንተ ጨርሳችኋል አይደል? እሱ እናዳምጠው። እሱ የሚለው አሁን አቡዬ አሁን እሱ የሚልሽን መልሶች እኔ ልጠይቀው የምመልሰው መልስ ስላለኝ ጻፊልኝ። እሺ ልጻፍ። እኔ ስለማልጽፍ ማለት ነው። እሺ ንገሪኝ፣ ጠይቂ። ኖ እሱ እቁብ ትሰበስባለች ያለው ቻፒ እቁቡ የመኪናን ብር አምጡ ስላችሁ የዛን ቀን ባስ ቀን ተጥሎ የመጀመሪያ እቁብ ነው የወሰቀው። ከዛ በፊት ሌላ እቁብ የምጥሉት የት ነው? የተለያየ ቦታ ነው ሰሚራ መገበው። የዛኔ ግን እኔ አስቸኳይ ብሩን አምጡ ብዬ ከሷ ጋር ልባላ ስለደረስኩኝ እራሷ ሰብስባ እሱን አስገብታ ሰው አስገብታ የመጀመሪያ እቁብ በየአስር ቀን ነው የሚጠለው እቁብ ማለት ነው። አቡ የራሷን 10 ምናምን ሺህ ብር ሞልተው ለእኔ ብሩን የሰጡኝ ገባሽ? እሱም ብር አንስተ ነው ካፍቴሪያ የከፈትክበት ቻፒ። እሺ
ለዚህም እንግዲህ ለዚህም ኤቪደንስ የለኝም እንግዲህ ለዚህም ኤቪደንስ የለኝም ግን ፈጣን ቢሆን እኮ ይኸውልሽ እንድታረግ ያደረገችልህ ቢያንስ ለሞተ ሰው ትመሰክራለህ ይሄን እንድጽፍልሽ ነበር ጠየቅሽኝ አልጻፍኩም እኮ ልጻፍልሽ አይ ለሱ ጠየቅኩት እንግዲህ እሱ ቻፒ ለአንተ ጥሩ ናት ባለውለታ ናት ብለሃል አይደል እኔም መልክ የከፈትኩ የመጀመሪያውን ካፍቴራ ራሷ ቦታውን ፈልጋ እኔ እንደውም ከሷ ጋር ጸቡስ ምን ገባውኝ ሀቡ ብሩ አልደረሰም ስትለኝ ማለት ነው ብሩ ኢትዮጵያ ያስገባልሻል ብላ ነው ከኔ ወሰደችው እንዳልኩሽ ማለት ነው ራሷ ቦታ ፈልጋ አጣርታ እሱ ካፍቴራውን ሲከፍት ከሷ ጋር አንድን በምን ተጣላው እንዴት ለራስሽ ድጋሚ አትከፍች እንዴት ለሷ አሳልፈሽ ትሰጫለሽ ቢያንስ የኔ መኪና እዛም ተበልቶ ቢቀር እንኳን ራስሽ ጋር እንኳን እንዴት አልሆነም ብዬ ተጣልቻለሁ ከዛ በፊት ነው ለሚለው ማለት ነው ኢቭን ከሷ ጋር አንድ አለ አብሮኝ ይኖር የነበረ ልጅ አብሮኝ ነበረ አቡኝ አብጄ ነበረ ብሩ የለም ሲሉኝ ማለት ነው በሰዓቱ ያቅ ነበረ ገባሽ ግን አሁን እሱ በእኔ አይደለም በሱ አይደለም የተከፈተው አለ እሺ ኤቪደንስም የለኝም የትኬቱንም ሸምጥታል እንኳን ትኬት ኮሮና ነኝ 150 ድራም ነኝ የከፈልኩት እሺ አሁን ሚውትክን አብራና ያንተ ተራ ነው አሁን እንዳታቋርጡት እሺ የሱ ተራ ነው ይሰማል አቡ አው ይሰማል አው ሚውት በርቷል እሺ ይኸውልሽ ከሰሚራ ጋር በጣም ነበር የምንቀራረበው እየሰማሽኝ ነው በጣም ነው የምንቀራረበው እኔ አሁን ቲኬት እንደዚህ ብልም እኮ ያን ያለ አንቺም ብትሆኚ ቢግድል አይደለም እኮ ገባሽ ግን ምንድነው አሁን የካፍቴሪያ ብር ላልሽው ሰሚራ በጣም መልካም ሰው ነች በጣም ፍሬንድ ነን አንድ ብር ግን አይደለም ያንቺን ብር የራሷን ብር ሰጣኝ አታውቅም እኔ ላውራው ክራይ ሆነና እናዳምጠው እሷን ሳይ ኃይለኛ አሁን የትኬቱ ማውራ አንቺ ዝም በይ እንስማኛ እሺ ገባሽ ግን ምንድነው መሰለሽ እቁብ ነበረን እቁቡን ደግሞ አስታውሰሽ ከሆነ አያት መኪና ታስገባ ነበር ልካ ነበር ከዛ በኋላ እቁቡን አንደኛ ነው ሁለተኛ ለኔ ሰጠች በትክክል እርግጠኛ ሳልሆን አንደኛ ይሁን ሁለተኛ ከዛ በኋላ አያት እንደውም እዚህኛው እቁብ ላይ ሮንግ ሰራች እሷ ልትገባበት ነበረ እቁቡን ተረዳሽኝ ብሩን ለኔ ከሰጠችኝ በኋላ አልጥልም አለች ብሩን ይፈልጋሉ አምጡት አለች እኔ ነኝ የምፈልገው አለች ለምን መኪናው ገብቷል ብላ ከተጠበቀው በፊት ቀድሞ ገባ መኪናው ና ይሄ የቁብ ፕሮሰስ አብረው የነበረ ፕሮሰስ እንጂ ሰሚራ ቀደም አይደም ብላለች ቀስ እያለ ሰጥቶ ነው የጨረሰው አለች አሁን ደግሞ ሰምተሻል አይደል ዳትሚት ይሄ ማለት ለናሷ በካሽ ቁጥር የቀረጤን ብር ነው የወሰዳችሁ የቀረጤን ብር ለእህቴ ሰጥቼ ሐዋላ አስገባለሁ ብላክ እሷ አንተ ተቀበለ ካፍቴራ ከፍተህበታል እቁቡ ከዛ በኋላ ካፍቴራ ከከፈትክ በኋላ ነው እቁቡ ተሰብስቦ የመጀመሪያውን የወሰኩትኝ እኔ እናንተ በእቁቡ የተጣላነው አሁን በቀደም ቅርብ ጊዜ ኖ እሷ ያለች ነው ኖ ሌላ ብር ምንም ነገር የለም እሷ ያለች ሰብስባ ቻፒው ልክ አሁን እኮ የሞተች ልጅ አለች እሷ ፈጣሪ ፈቅዷል ሰብስባ እቁቡ ሙሉ ብሯን አልሰጣትም ኢቭን ከራሷ 12000 ይሁን 10 ምናምን ሺህ ድራም ሞልታ ነው ብር ለኔ ከፈለችልኝ ሞልታን የከፈለችልኝ ብሩን እቁቡን መጀመሪያ አንተ እንድትወስድ አድርጋ ብሩ ስላልበቃ ከራሷ 12000 ነው 13000 ድራም እንድትሞላ አድርጋ ለኔ አልገባኝም ታዲያ አሁን የሷ ብር አንተ ጋር ተታለች ለምን ግራቆ ገባሽ ነጥብ ይዘሽ ለምን መጨረሻ ላይ አትጠይቂም ለምን አንቺ በፍጹም መጨረሻ አልቻለም መሀል ላይ ያቋረጥሽው እሱም ያውራ እሱንም እንስማው ቴንክ ዩ እሺ አሁን ግራኔ ገባኝ አቢባ ማለት እሺ ሰጣው ከፍሎ አልሰጣትም ነው
የሷ አሁን እኮ አንተ ጋር ቀሪ አለኝ ብላኛለች ብዬ ሜሴጅ የሚያረኩልህ አንተ ይሄ በቀደም የሰጠችው የሷን ካፍቴሪያ ነው እንጂ የዚህኛውን አይደለም። ስለድሮ አሁን እያወራን ያለነው ሞቱታን ማሬ ስለቀረው እናውራ። የድሮማ ድሮ በቃ ቀረ። ሜሴጅ ያረክሽለት ስለ መጨረሻ ላይ ስለተሸጠው ካፌ ነው። መጨረሻ ላይ ያረኩለትን ቴክስት የሷን ካፍቴሪያ ስለተሸጠው ቻፒ ኢቨን ልትመጣ የነበረችው 8000 ድራም አንተ ጋር አላት እሱን ለመቀበል ነው ብዬ ጻፍኩለት። እሱ በቀደም ነው ግን ለቢዝነስ ነው እንዲያሉ ስላለ መጀመሪያ ይሄን ነገር ያነሳሁት መጀመሪያ የከፈትከው እንኳን በኔ ብር ነው። እሷ ካፍቴሪያን ፈልጋለች ቦታው ሁሉ ነገር ዲኮርን ሰርታ አስተካክላ። አይ ይኸውልሽ፣ እሺ አሁን ልመልስ ለሱ አሁን ላለችው ነገር ልመልስ። አዎ ሚውት አድርጊለት ነው ይመልስ። አታቋርጭው። እሺ በቃ አትግቡ። 8000 ድርሃም መጨረሻ ላይ ካፌ የተሸጠበት ብር እሱ ነው ጥያቄው። እንትን አናስመስለው ማለት እንግባባ። በመጀመሪያ ደረጃ እኔ ሰሚራ ባለውለታዬ ነች ባለውለታዋ ነኝ ያልኩት ከመሬት ተነስቼ አይደለም። አቢባ እየሰማሽኝ ነው? ያ እንጂ ሰፖርት አድርጋኝ አይደለም። ውለታ ጓደኛ ስትሆኚ እንደ ውለታ ለምሳሌ እቁብ ቅድሚያ ሊሰጥሽ ይችላል፣ ልታሰጥሽ ትችላለች። ነግሬሻለሁ ትላንትናም ዛሬም ነገም አወራዋለሁ። በጣም አሪፍ ሰው ነች፣ በጣም መልካም ሰው ነች አይደል? ይሄ እኮ ምንም እንትን ምንለው ነገር እነሱ ማያውቁት ነገር እኮ እኔና እሷ ተዋውለናል። በፊት ነው እኮ የምልሽ በፊትም። ስለዚህ አሁን ይሄ ብር ቀረ ከሌለው አሪፍ ነገር ነው። አዎ የምትለው ነገር ግን እኔ የሀያትንም ብር ሆነ የከሌንም ብር ሰታኝ አታውቅም ሰሚራ። ምንም አይነት ብር ሰታኝ አታውቅም። ግን ምንድነው ብትሰጠኝም እኮ ሰታኝም ቢሆን ገባሽ ከነበረው ፍሬንድነት አንግል ኢትስ ኖርማል። አሁን በላት ስለሌለው ነው የምልሽ። ተቀብሎ በልቷታል ስለሌለው ኢትስ ኖርማል። ምክንያቱም ጓደኛዬ ነች፣ በጣም ፍሬንዴ ነች፣ እህቴ ነች። እየሰማሽኝ ነው? እንኳን እሷ እነሱም ቢሰጡኝ እነሱም ቢሰጣቸውም እኔ ስንት ጊዜ አልሰጠውሽም እንዴ ላንቺ? ስንት ጊዜ ስንት ነገር አላበደርኩሽም? በረዳጋለን እኔማ አበድራለሁ ኢቭን ነው ሲጠይቀኝ ነው ከፈትኩ ያለሁት ባይዛው በሚውት ማለት ነው። እኔ አበድሬሽ አላውቅም ስላልካት ነው። አዎ በቃ እኮ አሁን ጨርሽ። እኔ ላውራ ብዙ ጊዜ በጣም ብዙ ሚሊዮን ጊዜ አበድሬያታለሁ። ላት ብዙ ነገር ሆኛለሁ። ብዙ ጊዜም አበድሬያታለሁ። ሰሚራም እንደዛው። አሁን ይሄ ቢግ ዲል አይደለም። ለዚህ ጉዳይ አይደለም እዚህ ጋር የመጣ ነው። ተግባባን? ሁለተኛ ለዚህ ጉዳይ አይደለም የመጣ ነው እንጂ ሰሚራ አንስታ እንደ አንቺ እንኳን ብር ሰጣኝ አታውቅም። እኔ እንደሰጠውሽ ወይ ደግሞ አንቺ ነው እንደተበዳደር ነው ኖ እንደ ብድር አሁን ተበዳድረን አውቃለን እንዳልሽው አንተ ሰሚራ የኔ የመኪና በቃ ይሄ ነገር እንዝጋው። ከዚህ በፊት ያለው መልሶች ጽፈሻል አንተ የኔ የቀረጡ አልተሰጠም ነው ባጫጭሩ መልስ ኖ ጥያቄው አንተ አልተሰጠም ተሰጥቷል ነገር ወይ ዘዛም የቀረጡ ብር ሰሚራ ለአንተ ሰጣለች አልሰጠችም? እንደዚህ ሰጣኛለች ወይም አልሰጣችኝም? እንደዚህ ባጭሩ ብትመልስ ጥሩ። ሰጣለች አልሰጠችም? የቀረጡን ብር አንተ ኢትዮጵያ ልታስገባልኝ አሁን ሰጣኛለች አልሰጠችኝም ሳይሆን ምንድነው አየሽው? ምንድነው እኔ ግራ ገባኝ። እሺ እንዴት ነው የምናወራው? እንዴት ነው የምንግባባው? ሚውትሽን አታብሪ ከዚህ በኋላ በፍጹም። እሺ ቀጥል። ከቅድም ጀምሮ እነግርሻለሁ ለልጄ ለምን ወተት እንደማላረግ ግንኙነታችን ጀምረውና አሁን ሙሉ ታሪኩን ንገረን። ማንም አያቋርጥ። በቃ ጨረስን። አሁን ምንድነው ጨረስን። በቃ እነሱ የሚፈልጉት አንድና አንድ ሄጄ ዘብር ገብርኤል እንድምልላቸው ናቸው። ሌላ የቀረ ነገር ካለ እሱ እንመልስና ወደና ራሴ ፖይንት ልግባ። የስ በቃ የቀረ ነገር የለም። ዘብር ገብርኤል ሄዳችሁ እንድትምሉ ነው። ትኬት ትችልሃለች። ኤደን እናንተ አብራችሁ እንድትምሉ ነው የምትፈልገው። ቴንክ ዩ። እኔ ማንም ትኬት እንዲችለኝ አልፈልግም። በማንኛውም ሰዓት በማንኛውም ታይም ነገ፣ ዛሬ፣ ኤኒ ታይም ሬዲ። እኔ ሬዲ ነኝ ምንም ነገር ለማድረግ። The